እንዴ ቆያችኝ የዩቲዩብ ቻናል ተከታታዮቼ በባለፈው ኢመርጂንግ ቴክኖሎጂ ቻፕተር 1 በፓርት 1 በደንብ አርጌ አሳይቻችኋለሁ ማለት ነው። ሶ ለዛሬ እንግዲህ የምንመለከተው ቻፕተር 2 ኢንትሮዳክሽን ቱ ዳታ ሳይንስ የሚለው ነው በፓርት 2 የምናየው ማለት ነው። ከዛ በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እንድታበረታቱኝ ስል በአክብሮት ጠይቃለሁ ማለት ነው። ሶ እንግዲህ ወደ ሜን ኮንሴፕቱ ከመግባታችን በፊት ቶፒክ ከቨር የሚያደርጋቸውን ዋና ዋና ኮንሴፕቶች ምን ናቸው የሚሉትን እዚህ ጋር ለማየት እንሞክራለን ማለት ነው። ሶ እዚህ ጋር እንግዲህ ኦቨርቪው ኦፍ ዳታ ሳይንስ፣ ዳታ ኤንድ ኢንፎርሜሽን፣ ዳታ ታይፕ ኤንድ ሪፕሬዘንቴሽን፣ ዳታ ፕሮሰሲንግ ሳይክል እና ዳታ ቫሉዌሽን ኤንድ ቤዚክ ኮንሴፕት ኦፍ ዳታ ሳይንስ የሚለውን በዚህ ቶፒክ ወይም ደግሞ በዚህ ዩኒት እነኚህን ሜን ኮንሰፕቶችን ለኤግዛማችሁ በደንብ አድርጋችሁ እንዴት እንደምትዘጋጁ እና ምን አይነት ትኩረት መስጠት እንዳለባችሁ በደንብ ማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን እንዳዘነጉ ማለት ነው። ሶ እንግዲህ ወደ መጀመሪያው ኮንሴፕት ስንመጣ 2.1 ላይ ምን ይለናል? ኦቨርቪው ኦፍ ዳታ ሳይንስ። ዳታ ሳይንስ ማለት ምን ማለት ነው የሚለውን እንግዲህ መጀመሪያ እናያለን ማለት ነው። ዋት ኢዝ ዳታ ሳይንስ? Data science is a multidisciplinary field that uses scientific methods, process, algorithm system to extract knowledge and insights from structured, semi-structured and unstructured data ማለት ነው። ይህ ማለት እንግዲህ አንድ የመልቲዲስፕሊን ፊልድ ነው። አንድ ዲፓርትመንት በሉት በቃ ዳታ ሳይንስ አንድ የኮምፒውቲንግ ዲፓርትመንት ነው አሁን ላይ ማለት ነው። ሶ ይህ ማለት ምን ማለት ነው? የተለያዩ ሳይንቲፊክ ሜቶዶችን እና ፕሮሰሶችን ወይም ደግሞ አልጎሪዘሞችንና ሲስተሞችን በመጠቀም ከስትራክቸር ከሰሚ ስትራክቸር ከአንስትራክቸር ዳታዎች ስትራክቸርድ የሆነ ወይም ደግሞ ጠቃሚ የሆነ ኖሎጅ ወይም ኢንሳይት ኤክስትራክት ማድረግ ማለት ነው። ሶ እንግዲህ ምን ታደርጋላችሁ? አንድ ፕሮብሌም ሶልቭ ለማድረግ የተለያዩ ኖሎጆች እና የተለያዩ ስኪሎች ያስፈልጉናል። እነዛን ለማግኘት ደግሞ ምን ያስፈልገናል? የግድ ዳታ ሳይንስ። ዳታ ሳይንስን ተጠቅመን ነው ከስትራክቸር ከሰሚ ስትራክቸር እና ከአንስትራክቸር ወይም ከኮምፕሌክስ ዳታዎች የተለያዩ ሜን ፖይንቶች ወይም ደግሞ ኢንሳይቶችን ኤክስትራክት አድርገን ፕሮብሌም ሶልቭ የምናደርግበት መንገድ ማለት ነው። ሶ እዚ ጋ እንግዲህ ኢዝ ማች ሞር ሲምፕል ዛን አናላይዚንግ ዳታ ማለት ነው። ከአናላይዚንግ ከሲምፕል አናላይዚንግ ዳታ ሳይንስ ምንድን ማች ሞር ነው ማለት ነው። ሶ መጀመሪያ ላይ እንዳየነው ዳታ ሳይንስ ኢት ኢዝ ማልቲ ዲስፕሊን ፊልድ ልክ እንደ አንድ ዲፓርትመንት ነው። ኖ እንደ አንድ ዲፓርትመንት ነው። ዛት ኢዝ ኖት ሲምፕል አናላይዚንግ ዳታ ኦኬ። ሶ እንግዲህ ኤግዛምፕል እዚህ ጋር አሉ። ኤግዛምፕል ኦፍ ዳታ ላይ ስንመጣ ዩር ኔትቡክ ራሳችሁ ለምሳሌ ኤክሰርሳይዝ ቡክ አላችሁ። ሶ በምታጠኑበት ሰዓት የተለያዩ እንትኖችን ትዛል ሾርት ኖቶችን ትዛላችሁ። ዛት ኢዝ ዳታ ኦኬ። ዛ ፕራይስ ኦፍ አይተም ኢን ሱፐር ማርኬት የሆነ ካምፓኒ ላይ ወይም ደግሞ የሆነ ሴሊንግ እና እንትን የሚያደርግ እንትን ላይ ሱፐር ማርኬት ላይ እዛ ላይ ምን አለ? ፕሮዳክቶች አሉ። የፕሮዳክቶቹ ምን አለ? ፕራይስ አለ ማለት ሶ ያ ፕራይስ ምንድነው? እንደ ዳታ ይቆጠራል ነው ማለት ነው። የተለያዩ ፋይሎች አሉ ምን ላይ? ኮምፒውተር ላይ ማለት ነው። ፎልደር ክሬት አድርገን ጠቃሚ የሆኑ መረጃዎችን በፎልደር የምናስቀምጥበት ሜትድ ያ ምንድን ነው? ዳታ ነው ማለት ነው። የተለያዩ ባርኮዶች አሉ። እነኚህ ምንድን ናቸው? ኤግዛምፕልስ ኦፍ ዳታ ናቸው። እነኚህን በደንብ ልትዙልኝ ይገባል። በምርጫም በሊስትም ሊመጡ ስለሚችሉ እነኚህን ለማየት ሞክሩ ማለት ነው። ዳታ ሳይንስ እንግዲህ መጀመሪያ ላይ የተወሰነ ነገር ብለነዋል። ዳታ ሳይንስ ኮንቲኒ ኢንቮልቭስ አስ ዋን ኦፍ ዘ ሞስት ፕሮሚሲንግ ኤንድ ኢን ዲማንድ ካሪየር ፓዝ ፎር ስኪልድ ፕሮፌሽናልስ ማለት ነው። በዳታ ሳይንስ ምን ሞስት ፕሮሚሲንግ ኢን ዲማንድ ካሪየር ፓዝ ነው አለ። ዚስ ኢንቮልቭስ ሞስት ፕሮሚሲንግ በዳታ ሳይንስ ምን እስኪላችሁን ካዳበራችሁ አሁን ላይ ዘ ሞስት ዳይማንድ ካሪየር ፓዝ ነው ማለት ነው። ማንኛውም ቦታ ላይ የዳታ ሳይንስ ምን ሳይንቲስት የግድ ያስፈልጋል። ምን ለማድረግ? የተለያዩ ፕሮብሌሞችን ሶልቭ ለማድረግ ማለት የተለያዩ ዳታዎችን ኤክስትራክት ለማድረግ ኮምፕሌክስ የሆኑ ዳታዎችን ወደ ሲምፕል ዳታ ለማምጣት ሲምፕሊ አንደርስታንድ አድርጎ የተለያዩ ኖሎጂዎችን ኤክስትራክት ለማድረግ ማለት ሶ እንደ አንድ ካሪየር ወይም እንደ ዳይማንድ ካሪየር ፓዝ ፎር
ስኪልድ ፕሮፌሽናል ብሎ ይዘዋል ማለት ነው። ቱ ቢ ሳክሰስፉል ዳታ ፕሮፌሽናልስ ኢን ቱዴይ ማርኬት ሪኳየርስ ቱ አድቫንስድ ፓስት ትራዲሽናል ስኪል ፎር አናላይዚንግ ላርጅ አማውንት ኦፍ ዳታ ባይ ዳታ ማይኒንግ ኤንድ ፕሮግራሚንግ ስኪል። ሶ መጀመሪያ ላይ ምን ይኖራቸዋል? የተለያዩ ትራዲሽናል ስኪሎች ይኖራቸዋል። ምን ኤክስትራክት ዳታ ለማድረግ የተለያዩ ዳታዎችን አናላይዝ ለማድረግ ምን አለ ትራዲሽናል ስኪሎች አሉ። ለምሳሌ ባጭሩ ትራዲሽናል ስኪሎች አሏችሁ። በዚህ መንገድ እንደዚህ ነው ብላችሁ ትራዲሽናሊ ብቻ ዳታዎችን አናላይዝ የምታደርጉበት መንገድ አለ። አሁን ላይ ደግሞ ምን አሉ የተለያዩ ዳታ ማይኒንጎችና ፕሮግራሚንግ ስኪሎች የተለያዩ ፕሮግራሚንግ ስኪሎችን ተጠቅማችሁ ዳታዎችን ምን ታረጋላችሁ ማለት ነው። ኤክስትራክት እና አናላይዝ ታደርጋላችሁ ማለት ነው። ዳታ ሳይንስ ላይ እንግዲህን አሁን ላይ ያሉ ወይም ደግሞ ትራዲሽናል ላይ ያሉትን እዚህ ጋር ለማስቀመጥ ሞክሬያለሁ ማለት ነው። እዚህ ጋር አናላይስ አለ፣ ስትራክቸር አለ። ስትራክቸር ማለት ስትራክቸር አንስትራክቸር እና ሰሚ ስትራክቸር አድርጎ ዳታዎችን የሚያስቀምጥበት ዳታዎችን አናላይስ የሚያደርግበት የተለያዩ አልጎሪዝሞች አሉ። አልጎሪዝም አይ ቲንክ የኮምፒውቲንግ ተማሪ ናችሁ የምትሆኑት አብዛኛውን ይህን እንትን የምትመለከቱት ይህን ቪዲዮ የምትመለከቱት ወደፊት ምን ትወስዳላችሁ? ዳታ ስትራክቸር ኤንድ አልጎሪዝም የሚል ራሱን የቻለ አልጎሪዝም ኮርስ ትወስዳላችሁ። እንዴት አድርጋችሁ እንትን እንደምትሉ እሱ ላይ በደንብ ሞር ታያላችሁ ማለት ነው። ፕሮሰሲንግ አለ፣ ዳታ ፕሮሰሲንግ የራሱን የቻለ ፕሮግራሚንጎች፣ የተለያዩ ፕሮግራሚንጎች አሉ። እንደገናም ደግሞ ኖሎጂ እና ሶልቪንግ ፕሮብለም ሶልቪንግ የምታደርጉበት እንግዲህ አንዱ የዳታ ሳይንስ ሜን ፖይንቶች ናቸው እነኚህ እንግዲህ አናላይዝ፣ ስትራክቸር እና አልጎሪዝም፣ ፕሮሰሲንግ እና ፕሮግራሚንግ፣ ሶልቪንግ እና ኖሎጅ ማለት ነው። የተለያዩ ቢግ የሆኑ ፕሮብሌሞችን ሶልቭ የምናደርግበት መንገድ ነው ማለት ነው። ይህ ፊልድ በደንብ አስፈላጊ ከሚባሉ ፊልዶች አንዱ ነው ማለት ነው። እንግዲህ ዳታ ሳይንስ ኤክስፐርት ወይም ሳይንቲስት ምንድን ነው? ምን ስኪል ይጠበቅበታል የሚለውን ነገር እዚህ ጋር ባጭሩ ለማየት እንሞክራለን ማለት ነው። አንድ ዳታ ሳይንቲስት አናላይቲክ ኤክስፐርት ሁ ዩቲላይዝ ዚስ ስኪል ኢን ቦዝ ቴክኖሎጂ ኤንድ ሶሻል ሳይንስ ቱ ፋይንድ ትሬድስ ኤንድ ማኔጂንግ ዘ ዳታ ማለት ነው። ሶ አሁን የሆነ ዳታ ሳይንቲስት ካለ ያ ዳታ ሳይንቲስት ምን ሊኖረው ይገባል? የቴክኖሎጂ እና ሶሻል ሳይንስ ለምሳሌ የሆነ እንትን ላይ ገብቶ የሆነ ድርጅት ላይ ገብቶ እዛ ድርጅት ላይ ልክ እንደ ዳታ ሳይንስ ኤክስፐርት ተቀጥሮ እየሰራ እያለ ምን ይጠቀማል? ዳታ አናላይዝ ለማድረግ ቴክኖሎጂ ይጠቀማል። ቴክኖሎጂ ተጠቅሞ ደግሞ ሶሻል ሳይንስ ማለት በዛ ካምፓኒ ላይ የሚጠቀሙ ካስተመሮችን የተለያዩ ኦፒኒናቸውን ማለት ነው ምንድን ነው የሚያስቡት የሚለውን በደንብ አንደርስታንድ ሊያደርግና ሶሽብል ሊሆን ይገባል ማለት ነው። ሶ ፋይንድ ትሬንድስ ኤንድ ማኔጅ ዳታ ያደርግልናል ማለት ነው። ምን ካረገ አንድ ካምፓኒ ላይ የተለያዩ ቴክኖሎጂዎችን ይጠቀማል። ቴክኖሎጂን ተጠቅመው ደግሞ የተለያዩ ሶሻል ኦፒኒኖችን አንደርስታንድ አድርጎ ምን ያደርግላል? የዛን ካምፓኒ ዳታ ማኔጅ የሚያደርግልን አንዱ እንትን ነው ማለት ነው። They use industrial knowledge, contextual understanding, uncertainty of existing assumption to uncover solution to the business challenge ማለት ነው። ይህ እንግዲህን ልክ እንደ ኢንዱስትሪያል ኖሌጅ ኮንሰፕቹዋል አንደርስታንዲንግ ወይም አንሰርቲኒቲ ኦፍ ኤግዚስቲንግ አሰፕሽን ቱ አንከቨር ሶሉሽን ቱ ቢዝነስ ቻሌንጅ ማለት ነው። ሶ አንሰርቲኒቲ ኤግዚስቲንግ አሰፕሽን ቱ አንከቨር ሶሉሽን ማለት የተለያዩ አንሰርቲኒቲዎች ካሉ ምን ላይ የተለያዩ ቢዝነሶች ላይ ካሉ የተለያዩ ካምፓኒ ላይ ካለ ያን ካምፓኒ ምን ያደርጋል? ቢግ ቻሌንጅ ውስጥ ይቀጣል ማለት ሰው ያንን ምን አንሰርቲኒቲ ምን ያደርግልናል? ሶልቭ ያደርግልናል ማለት ነው። ማ ዳታ ኤክስፐርቶች ወይም ዳታ ሳይንቲስቶች ማለት ነው። ሰው ለዚህ ይጠቅመናል ማለት ነው። ኒድ ስትሮንግ ኳንቲታቲቭ ባክግራውንድ ኢን ስታቲክስ። አንድ ዳታ ሳይንቲስት ምን ያስፈልገዋል? ስትሮንግ የሆነ ባክግራውንድ የስታቲክስ ባክግራውንድ ሊኖረው ይገባል። ሊነር አልጀብራል ሊኖረው ይገባል። እንደገናም ደግሞ የፕሮግራሚንግ ኖሎጂ ሊኖረው ይገባል ይላል። ኳንቲታቲቭ ማለት ኳንታቲቭ የሚሉ ነገሮች አይ ቲንክ ከኔ እናንተ ታውቃላችሁ ብዬ አስባለሁ። ምክንያቱም እነኚህ ተደጋጋሚ ናቸው እንትን ላይ ማትስ ላይም አሉ ብዬ አስባለሁ።
ኳንታቲቭ ማለት እንግዲህ ምን ማለት ነው? በነምበር ማለት ነው። ስታቲክ ለምሳሌ የተለያዩ ስታቲክ ኮርሶችን አሁን ወደፊት ትወስዳላችሁ ብዬ አስባለሁ። ስታቲክ ኮርሶች የግድ ምን ላይ ኮምፒውቲንግ ላይ ስገቡ የግድ ትወስዳላችሁ። ሊነር አልጀብራዎች እስካሁንም ወስዳችኋል። ምክንያቱም ፍሬሽማን ኮርስ መጀመሪያ ላይም ያን ያህልም የተወሰነ ነገር ጠቀስ ያደርጋል። ከዛም በፊት ግን ሃይስኩል ላይ ሆናችሁ ስለ ሊነር አልጀብራ በደንብ አይታችኋል። ፕሮግራሚንግ ኖሌጅ ደግሞ ወደ ኮምፒውቲንግ እየመጣችሁ እስከሆነ ድረስ ፕሮግራሚንግ በደንብ ታያላችሁ ማለት ነው። በእነኚህ በሶስቱ ኤክስፐርት የሆነ ምን ይባላል? ዳታ ሳይንቲስት መባል ይችላል ማለት ነው። ኒድስ ቱ ኮርሲቭ ኤንድ ሪዛልት ኦሪየንትድ ማለት ነው። ይሄኛው የተለያዩ ኮንዲሽኖችን መጠየቅ ምን ዳታ አናላይዝ ለማድረግ የተለያዩ ኮንዲሽኖችን በመጠየቅ ከሰው በመጠየቅ እንትን ማለት ሰውን በመጠየቅ አጠቃላይ ስለ ዳታው ማንነት በደንብ የሚረዳ ማለት ነው። ማንኛውንም ነገር በመጠየቅ ስለ ዳታው ምንነት እንትን የሚል ነው ማለት ነው። ሪዛልት ኦሪየንትድ ማለት ደግሞ ፕራክቲካል አናላይሲስ ኦፍ ዘ ዳታ ስለ ዳታው ፕራክቲካሊ አናላይሲስ የሚያደርግልን ነው ማለት ነው። ማስተር ዘ ፉል ስፔክትረም ኦፍ ዘ ዳታ ሳይንስ ላይፍ ሳይክል ኤንድ ፕሮሰስ ሌቭል ኦፍ ፍሌክሲቢሊቲ አንደርስታንድ ቱ ማክሲመም ሪተርን ማለት ነው። የተለያዩ ዳታ ሳይንስ ላይፍ ሳይክሎች አሉ። እነዛን ዲፕሊ አንደርስታንድ አድርጎ እንደገናም ደግሞ ፕሮሰስ ኦፍ ሌቭል ፍሌክሲቢሊቲዎቹን በደንብ አንደርስታንድ ያደርገ ምን ይባላል? ዳታ ሳይንቲስት ይባላል ማለት ነው። እነኚህን ምኖችን ወደ 3 ይሁን 4 የሚሆኑ ሪኳየርመንቶችን ታሟላ ምን ይባላል? ዳታ ሳይንቲስት መባል ይችላል ማለት ነው። እዚህ ጋር እንግዲህን በቀላሉ ዳታ እና ኢንፎርሜሽን ማለት ምን ማለት ነው የሚለውን አይ ቲንክ ይሄ በጣም ቀላልና ታይክላስም ያያችሁት ነው። ዳታ እንግዲህ ሪፕሬዘንቴሽን ኦፍ ፋክትስ ኮንሴፕትስ ኢንስትራክሽን ኢን ፎርማላይዝድ ማነር ዊች ሹድ ቢ ሱቴብል ፎር ኮሚኒኬሽን ኢንተርፕሬሽን እና ፕሮሰሲንግ ባይ ሂውማን ኦር ኤሌክትሮኒክ ማሽን ማለት ነው። እንግዲህ ዳታ ማለት ሪፕሬዘንቴሽን ኦፍ ፋክትስ ኮንሴፕትስ ኢንስትራክሽን ይህ አሁን ዳታ ማለት ቀጥታ ምንድን ነው የሆነ ነገር ነው ሰምቲንግ ሪፕሬዘንት የሚያደርግልን ምን ይባላል? ዳታ ይባላል ማለት። ኢንፎርሜሽን ማለት ደግሞ ምን ማለት ነው? ዳታዎቹን እንደ ራው ማቴሪያል ተጠቅሞ ኦርጋናይዝ ያደርግልናል። ኦርጋናይዝ ወይም ክላሲፋይ ዘ ዳታ ዊች ሃዝ ሰም ሚኒንግፉል ፎርምስ ማለት ነው። ወደ ሚኒንግፉል ፎርም ቫሉስ ፍሮም ዘ ሪሲቨር ማለት ነው። ኢንፎርሜሽን ማለት ደግሞ ኦርጋናይዝ ኦር ክላሲፋይ ዳታ ዊች ሰም ሚኒንግፉል ቫሉስ ፍሮም ዘ ሪሲቨር ማለት ነው። ከሪሲቨሩ ሚኒንግፉል ወይም ኦርጋናይዝ የሆነ ዳታ ማለት ነው። ይሄ ኦርጋናይዝ የሆኑ ዳታ ምንድን ነው? ከዳታው ምንድን ነው ሮ ዳታዎቹን ይሰበስባል። ከዛ ምን ያደርጋል? ኦርጋናይዝ ክላሲፋይድ ያደርግልናል ማለት ነው። ሚኒንግፉል ቫሉስ ፎር ዘ ሪሲቨር ማለት ነው። ፕሮሰሲንግ ዳታ ኦን ዊች ዲሲሽን ኤንድ አክሽን አር ቤዝድ ዛት ኢዝ ፕሮሰስ ዳታ ዲሲሽን እና አክሽኖቹ እዚጋ ምን ያደርግልናል? እዚሁ ላይ ዲሳይድ ያደርግልናል ማለት ነው። ፕሪንሲፕልስ ኦፍ ኢንፎርሜሽን ፕሮሰሲንግ ዳታ መስት ኳሊፋይ ፎር ዘ ፎሎዊንግስ ታይምሊ አኩሬሲሊ እና ኮምፕሊትነስ ማለት ሰው አንድ ኢንፎርሜሽን የሆነ ቦታ ላይ ሲደርስ የግድ ታይምሊ መድረስ አለበት። በዚህ ሰዓት ከተባለ ከዛች ሰዓት ካለፈ ሌላ ሳይድ ኢፌክት ሊያመጣ ስለሚችል ታይምሊ መድረስ አለበት። ታይምሊ መድረስ አለበት። ከዛም አልፎ ደግሞ አኩሬሲ ማለት ነው። ለምሳሌ እኔ የሆነ ቦታ እንደዚህ ብዬ የሆነ መልእክት ለማድረስ ወይም ደግሞ በቴሌግራም ሆነ በተለያዩ ሶሻል ሚዲያዎች ያንን ኢንፎርሜሽን ጽፌ በቃ ስፔሲፊክ የሆነ ኢንፎርሜሽን ጽፌ ለሆነ ሰው ላኩ። ያ ኢንፎርሜሽን ምንም ሳይቀየር በዛችው ታይም በላኩበት ታይም እንዲሁም ደግሞ ምንም ሳይቀየር አኩሬሲው እንደተጠበቀ መሃል ላይ ዲስትራፕት ታረግ ለምን ለላኩለት መድረስ ማለት ነው። ኮምፕሊትነስ ማለት ደግሞ ኢንፎርሜሽን ሹድ ቢ ኮምፕሊት ማለት ነው። ለዛ ለነገሩ ኮምፕሊት የሆነ ኢንፎርሜሽኑ ለዛ ለምንልካቸው ኢንፎርሜሽኖች ኮምፕሊት የሆነ ማለት ነው። እነኚህን 3 ፕሪንሲፕሎች በደንብ ልትይዙልኝ ይገባል። ምን ናቸው? ታይምሊ፣ አኩሬሲ እና ኮምፕሊትነስ ማለት ነው። እንግዲህ ሰመራይዝ ስናደርጋቸው ዳታ ቨርሰስ ኢንፎርሜሽን የሚለውን ዳታ እንግዲህን ምን ብያችኋለሁ? ዲስክራይብ አስ አንፕሮሰስድ ኦር ራው ፋክትስ ኤንድ ፊገርስ ማለት ፕሮሰስ ያልተደረገ እንደ ራው ማቴሪያል ወይም እንደ ራው ፋክት የምንጠቀመው ማለት ነው። ይሄኛው ደግሞ ኢንፎርሜሽን ማለት ደግሞ ምን ተጠቅሞ ዳታዎችን ተጠቅሞ ምን ያደርጋል? ዲስክራይብ
አስ ፕሮሰስ ዳታ ዳታዎችን ፕሮሰስ እና ኦርጋናይዝ የሚደረጉበት ነው ኢንፎርሜሽን ማለት ነው። ካን ሄልፕ ኢን ዲሲሽን ሜኪንግ ካኖት ሄልፕ ኢን ኦኬ ሶሪ ካኖት ሄልፕ ኢን ዲሲሽን ሜኪንግ ለዲሲሽን ሜኪንግ ምንም አይነት አገልግሎት የላቸውም። ሮው ናቸው፣ ሮ ማቴሪያል ናቸው፣ ወይም ደግሞ ሮ ፋክት ናቸው። ዜር ኢዝ ኖት ኦርጋናይዝ አልተደረጉም። ያ ሮ ፋክትስ ለምን መጥቀም እንዳለበት ምን ዲሲሽን ላይ መድረስ እንዳለበት አያውቅም። ምን ዲሳይድ መደረግ እንዳለበት ሶ ኢንፎርሜሽን ላይ ደግሞ ኦርጋናይዝ ተደርጓል። ኦርጋናይዝ ተደረገ ያ ዳታ ምን ተደርጓል? ፕሮሰስ ተደርጓል ማለት ነው። ሲምፕሊ ዩ ካን ሄልፕ ኢን ዲሲሽን ሜኪንግ ማለት ነው። ራው ማቴሪያል ዛት ካን ቢ ኦርጋናይዝ ስትራክቸር ኢንተርፕሬትድ ቱ ክሬት ዩስፉል ኢንፎርሜሽን ኢን ዘ ሲስተም ይለናል። ራው ማቴሪያሎች ናቸው። አሁን ራው ማቴሪያሎችን ተጠቅሞ ነው ኢንፎርሜሽን ምን የሚያደርገው ዳታዎችን ፕሮሰስ የሚያደርገው ኢንተርፕሬትድ የሚያደርገው ብያችኋለሁ። ሶ አሁን እንግዲህ ወደ ኢንፎርሜሽን እንደ ዳታ ጋር ስንመጣ ራው ማቴሪያል ናቸው ብለናል። ወደ ኢንፎርሜሽን ላይ ስንመጣ ደግሞ ኢንተርፕሬትድ ዳታዎች ናቸው። ክሬትድ ፍሮም ኦርጋናይዝ ስትራክቸር ፕሮሰስ ዳታ ኢን ፓርቲኩላር ኮንቴክስት ማለት ነው። በየት ኮንቴክስቱ በፓርቲኩላር ኮንቴክስት ምን ያደርጋሉ? ስትራክቸርድ ያደርጋል፣ ከዛ ፕሮሰስ ያደርጋል ማለት ነው። ሶ ኤ ግሩፕ ኦፍ ነን ራንደም ሲምፕል ኢን ፎርም ኦፍ ቴክስት ራንደምሊ ናቸው። በቃ ኦርጋናይዝ አልተደረገም፣ ፕሮሰስ አልተደረገም። ራንደምሊ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቮይስ ሊሆን ይችላል። ሪፕሬዘንቲንግ ዘ ኳንቲቲ ኤንድ አክሽን ኤንድ ኦብጀክትስ ማለት ነው። ሶ እዚህ ጋር ግን ፕሮሰስ ኢን ዘ ፎርም ኦፍ ቴክስት በቃ ቴክስት ተሆነ በቴክስት ፎርም ኦርጋናይዝ ኢሜጅ ቮይስ ሪፕሬዘንቲንግ ኳንቲቲስ አክሽንስ ኤንድ ኦብጀክትስ ማለት ይሄኛው ግን ነን ራንደም ሲምቦልስ ነው የሚለው። እዚህ ጋር ግን ፕሮሰስ ዳታ ኦር ራንደም ኦፍ ዳታ ማለት ነው። እዚህ ጋር ዲፈረንሳቸውን በደንብ ልትይዙ ይገባል። ዋት ኢዝ ዘ ዲፈረንስ ቢትዊን ዳታ ኤንድ ኢንፎርሜሽን ብትባሉ ይችን እዛችሁ ቁጭ ሶ በኮንሴፕት ተረድታችሁ ለመያዝ ሞክሩ ማለት ነው። ኔክስት የምንመለከተው እንግዲህ ዳታ ፕሮሰሲንግ ሳይክል ነው። እንግዲህ ዳታ ፕሮሰሲንግ ሳይክል ማለት ዳታው ወደ ኢንፎርሜሽን እንዴት እንደሚቀየር ዳታ ምን ብያችኋለሁ? ኢንፑት ነው ብያችኋለሁ። ወይም ደግሞ ምን ብያችኋለሁ? ሮ ማቴሪያል ነው ብያችኋለሁ። ይህ ሮ ማቴሪያል ወደ ምንድን የሚቀየረው? ወደ ኢንፎርሜሽን የሚቀየረው ብያችኋለሁ። ኢንፎርሜሽን ምንም ቤዝ ያደረገ ነው? ዳታን ቤዝ ያደረገ ነው። ስለዚህ ምን ያስፈልገናል? ዳታ ፕሮሰሲንግ ሳይክሎች ያስፈልጉናል። ምኑን? ዳታውን ወደ ኢንፎርሜሽን ለመቀየር ማለት ነው። እንግዲህ ዳታ ፕሮሰሲንግ ሳይክል ማለት እንግዲህ ሪስትራክቸሪንግ ኦር ሪኦርደሪንግ ኦፍ ዳታ ባይ ፒፕል ኦር ማሽን ቱ ኢንክሪዝ ዜር ዩዝፉልነስ ኤንድ አድ ቫሉስ ፎር ፓርቲኩላር ፐርፐዝ ማለት ነው። ሶ ሂውማን ሊሆን ይችላል፣ ማሽን ሊሆን ይችላል። የተለያዩ ምኖችን ዳታዎችን ምን ያደርግልናል? ኦርጋናይዝ የሚያደርግበት መንገድ ማለት ነው። ይሄ ምን ይባላል? ዳታ ፕሮሰሲንግ ሳይክል ይባላል ማለት ነው። ዘ ሴት ኦፍ ኦፕሬሽን ዩዝድ ቱ ትራንስፎርም ዳታ ኢንቱ ኢንፎርሜሽን ማለት ነው። አሁን እዚህ ጋር ልትዙልኝ የሚገባው ዳታ ፕሮሰሲንግ ሳይክሎች ላይ ስንት እንትኖች አሉ፣ ስንት ፕሮሰሶች አሉ የሚሉትን ልትገነዘቡ ይገባል። 3 ፕሮሰሶች አሉ። ምን? ዳታ ኢንፑት የምናደርግበት ዳታ ኢንፑት ወይም ዳታው የሚገባበት ማለት ነው። ዳታው ከገባ በኋላ ፕሮሰስ ይደረጋል። ያ ዳታ ፕሮሰስ ይደረግን ኤክስትራክት ተደርጎ ሜን ዳታዎች ወይም ሜን ኢንፎርሜሽኖች ከዛ ላይ ኤክስትራክት ፕሮሰስ ተደርጎ ወደ አውትፑት ወይም ወደ ኢንፎርሜሽን ተቀይሮ ያ አውትፑት ምን ይደረጋል? ኢንፎርሜሽን ተቀየረ በኋላ አውቶማቲካሊ ለዲሲሽን ሜኪንግ ለተለያዩ ፐርፐዞች መጨረሻ ላይ መጠቀም እንችላለን ማለት ነው። ሶ እነኚህን ሶስቶቹን ልትይዙ ይገባል። ዳታ ፕሮሰሲንግ ኢንፎርሜሽን ማለት ነው። ዳታ ምንድን ነው? ኢንፑት። ፕሮሰሲንግ ምንድን ነው? ኢንፑት ያስገባነውን ዳታ ፕሮሰስ አናላይዝ የሚያደርገው ማለት ነው። ከዛ አውትፑታችን ምን ይሆናል? ኢንፎርሜሽን ማለት ነው። አናላይዝ ተደርጎ መጨረሻ ላይ ኢንፎርሜሽኑ ይቀመጥልናል ማለት ነው። ሶ እዚ ጋ ያየናቸውን ተላይ ያየናቸው ናቸው። እንግዲህ ዳታ ፕሮሰሲንግ ሳይክል ላይ መጀመሪያ ላይ ምን አለ? ኢንፑት ዳታው አለ። ከኢንፑት ዳታው ደግሞ ፕሮሰስ ይደረጋል። ኢንፑት ያስገባነው ዳታ ፕሮሰስ ይደረጋል። ወደ አውትፑት ወደ ምን? ወደ ኢንፎርሜሽን ይቀየርልናል ማለት ነው። ኢንፎርሜሽኑ ደግሞ ወደ ስቶሬጅ ተርን አራውንድ ዶክመንት ማለት ነው። በዶክመንት ያ ኢንፎርሜሽን ይቀመጣል ማለት ነው። ሶ
ከዛ ዶክመንት ያስቀመጥነውን ዶክመንት ደግሞ ዶክመንት ኮሌክሽን ሶርስ ዶክመንት ይቀመጣል ማለት ነው። በኮሌክሽን ዳታ ኮሌክሽኑ በሶርስ ዳታ ሶሪ ዳታ ኮሌክሽን ሶርስ ዶክመንት ተብሎ በዶክመንት ይቀመጣል ማለት ነው። እዚህ ጋር እንግዲህ ኢንፑት ስቴጅ፣ ፕሮሰሲንግ ስቴጅ፣ አውትፑት ስቴጅ እና ስቶሬጅ ስቴጅ የሚሉትን ልታዩ ይገባል። ዳታ ፕሮሰሲንግ ላይ እንትን ላይ ሳይክል ላይ በደንብ ልትዟቸው የሚገቡት እነኚህን አራቱን ነው ማለት ነው። ዳታ ኮሌክት የምናደርግበት ዳታ ኢንፑት ነው። ዳታ ካፕቸር፣ ኢንኮድ፣ ዳታ ትራንስሚሽን እና ዳታ ኮሚኒኬሽን እነኚህ ላይ ዳታዎችን የምናደርጋለን፣ ኮሌክት እናደርጋለን፣ ካፕቸር እናደርጋለን። ዳታ ፕሮሰሲንግ ስቴጅ ላይ ደግሞ እነኚህን ያስገባናቸውን ወይም ኮሌክት ያደርጋቸውን ወይም ካፕቸር ያደረግናቸውን ዳታዎች ፐርፎርም ኦፍ ኢንስትራክሽን የተለያዩ ኢንስትራክሽኖችን እንጠቀምማ እና ወደ ምን ወደ ኢንፎርሜሽን የምንቀይርበት ጉዛ ትራንስፎርምስ ረው ዳታ ኢንቱ ኢንፎርሜሽን ማለት ነው። ረው ዳታዎችን ወደ ኢንፎርሜሽን የምንቀይርበት መንገድ ምን ይባላል? ፕሮሰሲንግ ዛት ኢዝ አናላይዚንግ ኦፍ ዛት ዳታ። ኦኬ ሶ መጨረሻ ላይ እነኝን ካረግን በኋላ ዲኮዲንግ ኤንድ ፕሬዘንቴሽን ኦፍ ዳታ ቱ ዘ ዩዘር ማለት ሶ እዚ ጋር ኢንኮድ ማለት ምን ማለት ነው? ኢንፑት ላይ የምንጠቀም ልትዙልኝ ይገባል። ኢንኮድ ማለት ዳታውን ምን ማድረግ ነው? ካፕቸርድ ወይም ኮሌክት ማድረግ ነው። ሶ እዚ ጋር ደግሞ ምን ይላችኋል? አውትፑት ላይ ዲኮዲንግ ማለት ዛ ዳታ ዲስፕሌይ ኢንቱ ዘ ዩዘር ኦኬ። ያንን አናላይዝ ወይም ፕሮሰስ የተደረገውን ዳታ ለዩዘሮች ዲስፕላይ ማድረግ ማለት ነው። ዲኮዲንግ ማለት ነው። ኢንኮድ ዲኮድ፣ የኢንኮዲንግ ኦፖዚት ዲኮዲንግ ማለት ነው። በተቃራኒ ማያዝ ትችላላችሁ በአጭሩ ማለት ነው። መጨረሻ ላይ ስቶሬጅ ስቴጅ ማለት ኢንኮድ አደረግን ወይ ዲኮድ አደረግን ወይም ደግሞ ፕሬዘንቴሽን ኦፍ ዳታ ቱ ዘ ዩዘር አደረግን። በቀላሉ ምን ማድረግ እንችላለን? እነኛ ስቶር እናረጋለን። ስቶርድ ኤክስትራክት የተደረጉ መጨረሻ ላይ እንደ አውትፑት ያስቀመጥናቸውን ስቶር እናደርጋለን ማለት ነው። እዚ ጋር ምን ይላችኋል? እንደ ኤግዛምፕል አንድ የሆነ ዌዘር ኮንዲሽን እንትን ለማለት አንድ ስፔሲፊክ የሆነ ኤሪያ ላይ ዌዘር ኮንዲሽኑ እንዴት እንትን እንዳለ ያንን ዌዘር ኮንዲሽን አንደርስታንድ ለማድረግ ምን ተጠቀመ መሰላችሁ? እያንዳንዱ ዴይ ከመንደይ እስከ ፍራይዴይ ያሉትን ምን ተጠቀመ? ዳታ ኮሌክት አደረገ። ዳታ ኮሌክት ያደርጋል ማለት ቴምፕሬቸራቸውን እያንዳንዱ ቴምፕሬቸር ዳታቸውን ኮሌክት ያደርጋል። ከዛ አሬንጅ ያደርጋል። ለምሳሌ በዚህ ቀን ሞቃት ነው፣ በዚህ ሞቃት ነው፣ በዚህ ሞቃት ነው፣ በዲግሪ ሴልሺየሳቸው አሬንጅ ያደርግና ሶርት ያደርጋቸዋል። መጨረሻ ላይ የሚያገኘው እንግዲህ ሶሪ እዚህ ጋር ፕሮሰስ ነው የሚያደርገው አሬንጅ ሶርቲንግ ማለት ነው። ማቴማቲካል ኦፕሬሽኖችን እዚህ ጋር ይሰራልና እዚህ ጋር እንግዲህ መጨረሻ ላይ ምን ያደርግልናል? ቴምፕሬቸሩ መንዴይ ላይ ይሄ ነው 35 ሴንቲግሬድ ነው። ከዛ 34 ምናምን ብሎ በኦርደር መጨረሻ ላይ ምናቸውን ያስቀምጥና ቴምፕሬቸራቸውን ወይም ደግሞ በየቀኑ ከመንዴይ እስከ ፍራይዴይ ያለውን ሙቀት እንትን ሪትራይቭ ያደርግልናል ማለት ነው። እንደ ኤግዛምፕል ነው እዚህ ታች ያስቀመጠው። ባጭሩ በዚህም መንገድ መረዳት ትችላላችሁ ማለት ነው። ሶ ወደ 2.4 ስንሄድ ዳታ ታይፕ ኤንድ ዜር ሪፕሬዘንቴሽን የሚለውን ስንመለከት ዳታ ታይፕ ዲፋይንስ ዘ ኦፕሬሽን ዛት ካን ቢ ደን ኦን ዘ ዳታ ዘ ሚኒንግ ኦፍ ዘ ዳታ ዘ ዌይ ቫሊዩ ኦፍ ዘ ዳታ ካን ቢ ስቶርድ ማለት ሶ ዳታ ታይፕ ማለት ምን ማለት ነው? ኦፕሬሽኑ ለምሳሌ የተለያዩ ኦፕሬሽኖች አሉ። አሁን እዚህ ጋር ኮምፒውተር ፕሮግራሚንግ ፐርስፔክቲቭ ላይ የምናያቸው አሉ። ወይም ደግሞ ከዛ በፊት የተለያዩ ኦፕሬሽኖችን ዳታዎችን እናደርጋለን፣ ሚኒማይዝ እናደርጋለን፣ አድ እናደርጋለን፣ ከዛስ መልቲፕሊኬሽን እናደርጋለን። እነኚህን ስናደርግ ምን ይባላል? ኦፕሬሽን ማለት ኦፕሬሽን እናደርግን ማለት ነው። ከዛ ዘ ሚኒንግ ኦፍ ዘ ዳታ ዛትስ ዘ ሚኒንግ ኦፍ ዘ ዳታ ዛት ኢዝ ዘ ሜን ፖይንት ኦፍ ዛት ዳታ ኦኬ ማለት ነው። ዘ ሚኒንግ ኦፍ ዘ ዳታ ማለት ነው። ዘ ቫሊዩ ኦፍ ዛት ታይፕ ካን ቢ ስቶርድ ቫሊዩ ኦፍ ዘ ዳታ መጨረሻ ላይ ኤክስትራክት አደረግን፣ የሚኒንግ የተለያዩ ሚኒንጎችን አገኘን። ያ የሚጠቅመን ወይም ደግሞ ለዲሲሽን ሜኪንጋችን ይጠቅመናል ብለን ያሰብነው ስቶርድ አድርገን የምናስቀምጥበት መንገድ ማለት ነው። ሶ እዚህ ጋር ምንድነው ኦፕሬሽን አለው፣ ሚኒንግ ኦፍ ዘ ዳታ አለው። ከዛ መጨረሻ ላይ ጠቃሚ ናቸው ያልናቸው ስቶርድ የምናደርግበት መንገድ ነው ማለት ነው። ሶ ዳታ ታይፕ ካን ቢ ዲስክራይብ ፍሮም ዲፈረንት ፐርስፔክቲቭ የተለያዩ ዳይቨርስ ፐርስፔክቲቮች አሉት። እኛ እንግዲህ እንደ ሳምፕል ሁለት ነገሮች እናያለን።
ኮምፒውተር ፕሮግራሚንግ ፐርስፔክቲቭ እና አናላይቲክ ፐርስፔክቲቭ የሚሉትን እነዚህን ሁለታችሁን ከያዛችሁ ለእናንተ በቂ ነው ብዬ አስባለሁ። ሶ እዚህ ጋ ኢንቲጀር፣ ቡሊያን፣ ካራክተር፣ ፍሎት ፖይንት ናምበር፣ አልፋ ኒሜሪክ፣ ስትሪንግ እና የተለያዩ ግሩፕ ኦፍ ጋር አሁን እዚህ ጋ ምን መሰላችሁ በአጭሩ የምትዙልኝ የሚገባው ነገር ኮምፒውተር ፕሮግራሚንግ ፐርስፔክቲቭ የሚለው ነገር ሲሻርፕ ላይ የተወሰነ ነገር ትማራላችሁ። ዳታ ታይፖች ማለት ነው። ዳታ ታይፖች የሆነ እንትን ስትሉ ፕሮግራሚንግ ላይ እንትን ስትሉ የግድ ምን ያስፈልጋችኋል? እነኚህን ዳታ ታይፖች ስትሪንግ ነው፣ ኢንቲጀር ነው፣ ቡሊያን ነው፣ ካራክተር ነው የሚለውም በግል በደንብ ልትረዱ ይገባል ማለት ነው። እነኚህን ፕሮግራሚንግ ፐርስፔክቲቭ ላይ ያስቀመጣቸው። ለምሳሌ ኢንት ብሎ ምንድን ነው የሚያስቀምጠው? ነምበር ነው የሚያስቀምጠው። ቡሊያን ብሎ ምንድን የሚያስቀምጠው? ትሩ ኦር ፎልስ ኦፕሽን ያለው ማለት ነው። ካራክተር ብሎ ምን እንደሚያስቀምጠው? አንድ ሲንግል የሆነ ካራክተር ነው። ፍሎት ፖይንት ብሎ ፍሎት ፖይንት ምንድን ነው የሚያስቀምጠው? ልክ እንደ ሆል ነምበር ሆኖ ግን ምንድን ነው በፖይንት የተቀመጡ ለምሳሌ 0 ነጥብ ምናምን 1 ፖይንት ምናምን 2 ፖይንት ምናምን ላይክ ዛት እንደዛ ያሉትን ማለት ነው። አልፋ ኒሜትሪክ ስትሪንግ ደግሞ ማለት ግሩፕ ኦፍ ካራክተር ለምሳሌ እኔ የሆነ ከበደ ብዬ ብጽፍ ያ ምንድን የዛት ስትሪንግ እኮ አበበ ብሎ የሆነ ቢጽፍ ስትሪንግ ነው። ዘር ኢዝ ኖት ኤ ነምበር። ልክ እነኚህ ኮምፒውተር ፕሮግራሚንግ ጋር ፐርስፔክቲቭ ጋር በደንብ እንትን ያሉ ናቸው፣ ማች ያደረጉ ናቸው። ወደፊቱም አስ ኮምፒውቲንግ ስቱደንት ወደፊት በደንብ ታዩታላቸው። አናላይቲክ ፐርስፔክቲቭ ደግሞ ይህ ስትራክቸር፣ ሴሚ ስትራክቸር እና አንስትራክቸር ዳታዎች በፊት ላይ ቀደም ብለን ከዚህ በፊት ያየናቸው ማለት ነው። እንግዲህን ስትራክቸር እና አንስትራክቸር ወይም ሰሚ ስትራክቸር ሜታ ዳታ የሚሉ አሉ። እነኚህ ምንድን ናቸው? አናላይቲክ ፐርስፔክቲቭ ኮምፒውተር ፕሮግራሚንግ ስኪል ፐርስፔክቲቭ ተባላችሁ እነኚህን ትዛላችሁ። ወደ 5 ናቸው ምናምን። ግን አናላይቲክ ፐርስፔክቲቭ ተባላችሁ ደግሞ ዳታ ስትራክቸር፣ ሰሚ ስትራክቸር እና አንስትራክቸር ዳታ የሚሉትን በደንብ ልትዙልኝ ይገባል። ስትራክቸር ዳታ ማለት እንግዲህ አድረስ ቱ ፕሪዲፋይንድ ዳታ ሞዴል ኤንድ ስትሬት ፎርዋርድ ቱ አናላይዝ ማለት ነው። ለምሳሌ ይህ አሁን ራሱን የቻለ ፕሪዲፋይንድ የሆነ ዳታ ሞዴል ያለው ስትሬት ፎርዋርድ ቱ አናላይዝ ማለት ነው። በቀላሉ አናላይዝ ሊደረግ የሚችል ፕሪዲፋይንድ የሆነ ዳታ ሞዴል ያለው ምን ይባላል? ስትራክቸር ዳታ ይባላል ማለት። ቴክስ ቴብል ፎርማት ለምሳሌ ኤክሴል ፎርማት አሉ። የተለያዩ ግሬዶችን ኤክሴል ላይ ግሬዶችን ካልኩሌት እናደርጋለን። ወይም ደግሞ በቀላሉ ምን ልበላችሁ ኤስኩኤል ዳታቤዝ ላይ ማለት ነው። አይ ቲንክ ወደፊት ብዙ ሁሉም ነገር ወደፊት ታዩታላችሁ። ኤስኩኤል ዳታቤዝ ማለት የሆነ ዌብ የሚሰራበት ሰዓት ያ ዌብ ምን ራሱን የቻለ ምን ያለው ባኪንድ አለው። እዛ ባኪንድ ላይ ምኖች ይቀመጣሉ? የተለያዩ የከስተመሮቹ መለያ አይዴንቲቲዎች፣ ኢንፎርሜሽኖች ይቀመጣሉ እዛ ባኪንድ ላይ ማለት ሶ ኤስኩኤል ዳታቤዝ ማለት ነው። እዛ ላይ ኦርጋናይዝ ሆነው በቴብል ፎርማት ራሱን የቻለ እያንዳንዱ ዩዘር አይዲ ወይም መለያ ይቀመጣል ማለት ነው። ይህ እንግዲህ ከአንዱ ከስትራክቸር ዳታ ውስጥ ይመደብናል። ወይም ደግሞ ኤክሴል ላይ የተማሪዎቹ ውጤትን ሲያሰፍር መምህር የራሱን የቻለ ኦርደር አለው። ዛት ኢዝ ስትራክቸር ዳታ። ኦኬ ሶ ሰሚ ስትራክቸር ላይ ስንሄድ እንግዲህ ሰሚ ስትራክቸር ዳዝ ኖት ኮንፎርም ዊዝ ዚስ ፎርማል ስትራክቸር ኦፍ ዘ ዳታ። ፎርማል የሆነ ዳታ ሞዴል የለው። ኮንቴንስ ታግስ ኤንድ አዘር ማርከርስ ኦፍ ሰፓሬሽን ሰማንቲክ ኤለመንት ኢንፎርም ሄራርቺካል ኦፍ ሪከርድስ ኤንድ ፊልድስ ዊዝ ኢን ዘ ዳታ ማለት ነው። ይሄ ምንድን ነው? የተለያዩ ታጎች አሉት ወይም ደግሞ አዘር ማርከሮች አሉት። ምን ያደርጋል? ሰፓሬት ሴማንቲክ ኤለመንት ኢንፎርም ሄራርቺካል ሪከርድ ማለት ይህ ምንድን ነው? ልክ ሄራርቺካል ስትራክቸር ነው ያለው። ሄራርቺካል ስትራክቸር ነው። ዜር ኢዝ ኖት ፎርማሊ ምንድን ነው? ዳታ ሞዴል የለው። ፕሪዲፋይንድ የሆነ ዳታ ሞዴል የለውም። ልክ እንደ ስትራክቸር በምን በኤስኩኤል ዳታቤዝ እና በኤክሴል ፎርማላይዝ የተደረገ ነገር የለውም። ምንድን ነው? የተለያዩ ታጎችን ሰልፍ ዲስክራይቢንግ ይለዋል። ባይ ዘ ዌይ ይሄን ምን ይለዋል? ሴሚ ስትራክቸር ዳታ ምን ሰልፍ ዲስክራይቢንግ ዳታ ራሱን የሚገልጽ ማለት ነው። አሁን ለምሳሌ እንደ ኤግዛምፕል የሰጣቸው ምን ጄሰን እና ኤግዜም ይላል። አሁን ጄሰን እና ኤግዜም እናንተ ወደፊት ብትማሩት እኛ ላይ እኔ አሁን በደንብ አይቼዋለሁ። ጄሰን እና ኤግዜም ማለት ጄሰን ላይ ለምሳሌ ምን አለ? መጀመሪያ ላይ የተለያዩ ታጎች አሉ። እነኛ ታጎች ምንድን ነው? ለምሳሌ አንድ እንትን ቢኖር አንድ ዩዘር ወይም ከስተመር ቢኖር የዛ የከስተመሩ ምን ይኖረዋል? ከስተመር አይዲ ይኖረዋል። ከስተመር
አይዲ ወይም መለያው ማለት ነው። ከስተመር ኔም ይኖረዋል፣ ከስተመር አካውንት ይኖረዋል። እነኛም በታግ መጀመሪያ ላይ ከስተመር የተባለ ትልቅ እንትን አለ። ከከስተመሩ የከስተመሩ ኔም አለ፣ የከስተመሩ አይዲ ነምበር አለ፣ የከስተመሩ ሰምቲንግ አለ። ልክ በኦርደር ማለት ነው። መጀመሪያ ላይ ከስተመሩ ኔም እያለ ሄራርቺካሊ የሚቀመጥበት ማለት ልክ ኤግዚኤምኤሉም ተመሳሳይ ናቸው በኮድ ስትራክቸራቸው በስርዓት እኔ ስላየኋቸው ያን ያህል እንትን አይሉም። ለእናንተም ግን ሰርች ብታደርጉ ኤግዜሜል እና ጄሰን በስርዓት ይመጣላችኋል ማለት ነው። ሶ እነኝህን እንደ ኤግዛምፕል ልትይዟቸው ይገባል። እነኝህ ሁለቶቹን እዚህም ታች ሁለቶቹን ኤግዛምፕላችሁን በደንብ መያዝ ያስፈልጋቸዋል ማለት ነው። አንስትራክቸር ዳታ ላይ እንግዲህ ዳት ኖት ሃቭ ፕሪዲፋይንድ ዳታ ሞዴል ፎር ኦር ኢዝ ኖት ኦርጋናይዝድ ኢን ፕሪዲፋይንድ ማነር ዜር ኢዝ ኖት ኤኒ ፕሪዲፋይንድ ዳታ ሞዴል ኦኬ። አሁን ሴሚስትራክቸር ዳታ ሰልፍ ዲስክራይቢንግ ዳታ ሳምቲንግ ኢዝ ዛት ኢዝ ሄራርቺካል ዳታ ስትራክቸር ኦኬ። አንስትራክቸር ዳታ ኢዝ ዜር ኢዝ ኖት ፕሪዲፋይንድ ዳታ ሞዴል ማለት ነው። የተለያዩ ምንም አይነት ፕሪዲፋይንድ የሆነ ዳታ ሞዴል የለውም። ሰልፍ ዲስክራይቢንግ የሚለውም ነገር ምንም ነገር የለውም። በቃ ሄራርቺካል የሆነ ነገር ምንም የሌለው ነገር ማለት ነው። ሶ እዚህ ላይ እንግዲህ እንደ ኤግዛምፕል ልትዟቸው የሚገቡት ምን ምን ናቸው? አውዶ ቪዲዮ ፋይል እና ኖ ኤስኪዩኤል ዳታቤዝ። ኤስኪዩኤል ዳታቤዝ ላይ ስትራክቸራል ዳታ ብያችኋለሁ። ኖ ኤስኪዩኤል ዳታቤዝ ደግሞ ማለት አንስትራክቸር ዳታ ማለት ነው። በተቃራኒ ኖ ስላላችሁ ማለት ነው። እነኚህን ሶስቱን እንደ ኤግዛምፕል እዚህ ላይ መያዝ ትችላላችሁ ማለት ነው። ባይ ዘ ዌይ በምርጫ ይመጣሉ የግድ ማለት ነው። እነኚህን ሚኒንጋቸው ምን እንደሆነ ኤግዛምፕላቸው እነማን ናቸው ወይም ደግሞ በፕሮግራሚንግ ፐርስፔክቲቭ ነው ወይስ አናላይሲስ ፐርስፔክቲቭ የሚሉትን በደንብ ዲፒዲ ልትረዱና ልትይዙ ይገባል ማለት ነው። ሜታ ዳታ ስንሄድ ሜታ ዳታ ማለት እንግዲህ ዳታ አባውት ዳታ ዛት ፕሮቫይድ አዲሽናል ኢንፎርሜሽን አባውት ስፔሲፊክ ሴት ኦፍ ዘ ዳታ ማለት ነው። ለምሳሌ አንድ ዳታ አይታችሁ በዛ ዳታ መሰረት ሌላ ዳታ ማለት ነው። ለምሳሌ ፎቶግራፍ አያችሁ ዛት ኢዝ ሜታ ዳታ ኦኬ። ፎቶግራፍ ላይ ምን አለ? ፎቶግራፉ እንትን የታለ ፐብሊሽ የተደረገበት ቀን አለ። ምኑ ፎቶግራፉን አያችሁ፣ ቀኑን አያችሁ፣ ፐብሊሽ የተደረገበት ማለት ነው። እንደገናም ደግሞ ኳሊቲውን አያችሁ፣ የፎቶግራፉን ኳሊቲ ማለት ነው። ሌላ ምን አያችሁ? ኤክስትራ ዳታ አያችሁ ማለት ነው። ስሪ ወይም ከዛ በላይ ዳታ አያችሁ ማለት ነው። ልክ እንደዛ አይነት ነገሮች ሜታ ዳታ ይባላል ማለት ነው። ባጭሩ ዳታ አባውት ዳታ ብላችሁ ልትይዙት ይገባል ማለት ነው። ዳታ ቫሊዩችን የሚለው ጋር ወደ 2.5 ስንሄድ ዳታ ቫሊዩችን ማለት እንግዲህ ከዳታ ኮሌክሽን ጀምሮ እስከ መጨረሻው ዲሲሽን ሜኪንግ እስከምናደርግበት ወይም ደግሞ ምኑ እስከ ኖሎጂ ወይም እስከ ዊዝደሙ የምንደርስበት መንገድ ዳታ ቫሊዩ ቼኑ ማለት ነው። ሶ ኢንትሮዲስ ቱ ዲስክራይብ ዘ ኢንፎርሜሽን ፍሎ ዊዝኢን አ ቢግ ዳታ ሲስተም ኤ ሲሪስ ኦፍ ስቴፕስ ኒድድ ቱ ጀነሬት ቫሉስ ኤንድ ዩዝፉል ኢንሳይት ፍሮም ዘ ዳታ። ከአንድ ዳታ ዩዝፉል የሆነ ኢንሳይቶች ወይም ደግሞ ጠቃሚ የሆኑ ኖሎጆችን ኤክስትራክት እስከምናደርግ ድረስ የምንሄደው ስቴፕ ማለት ነው። ምን ማለት ነው? የምንሄደው ኦርደር ወይም ስቴፕ ዳታ ቫሉዎችን ይባላል ማለት ነው። አሁን እዚህ ጋር ዳታ አለ። መጀመሪያ ላይ ሮ ዳታ አለ። ሮ ዳታው ወደ ኢንፎርሜሽን ይቀየራል ብያችኋለሁ። በሶስት መንገዶች ይቀየራል። ሮ ዳታውን እንደ ኢንፑት እንጠቀማለን። ዳታው ፕሮሰስ ይደረጋል። መጨረሻ ላይ ኢንፎርሜሽን እናገኛለን ማለት ነው። ኢንፎርሜሽኑ ልክ ለእኛ ይጠቅመናል ከብሎ ልክ እንደ ኖሌጅ ይታሰባል። ምክንያቱም ከዳታው ኤክስትራክት ተደርጎ የተገኘ እስከሆነ ድረስ ማለት ነው። መጨረሻ ላይ ዊዝደም አለ ማለት ነው። ሶ እነኝህን ባጭሩ ዝጋ ምንላቸዋል? ዳታ ሶርስ እና ታይፕ፣ አክሴሲቢሊቲ፣ ፕሪ ፕሮሰሲንግ እና ስቶሪንግ፣ ፕሮሰሲንግ ኤንድ ቪዥዋላይዜሽን ብሎ እዚጋ በሰንጠረዥ ለማሳየት የተወሰነ ነገር እሞክራለሁ ማለት ነው። ዳታ ሶርስ ታይፕ እና አክሴሲቢሊቲ ማለት እንግዲህ አቬይላቢሊቲ ኦፍ ዘ ዳታ ሶርስ ማለት ነው። አቅርቦቱ የዳታውን አቅርቦት፣ ታይፕ ኦፍ ዘ ዳታ የዳታው ታይፕ ስትራክቸር ነው አንስትራክቸር ነው ሰምቲንግ። ከዛ ፖቴንሻል ዩዝ ኬዙ እዚጋ ያሳየናል ምኑ ላይ ዳታ ሶርስ እና ታይፑና አክሴሲቢሊቲ ላይ ማለት ነው። አማውንት ኦፍ ዳታ ፐር አይተም ማለት ነው። የዳታውን አማውንት ወይም ብዛቱን ማለት ኮንትሮል ኦፍ ዳታ ኢን አወር ሃንድስ ማለት ቴክኒካል አክሴሲቢሊቲ ለምሳሌ አክሴሲቢሊቲ ተብላችኋላ። ቴክኒካል አክሴሲቢሊቲ እንዴት አድርገን ዳታውን አክሰስ የምናደርገው በምን አይነት መንገድ ነው በቀላሉ አክሰስ አድርገን ያን ዳታ መጠቀም የምንችል የሚለውን ነገር እዚህ ጋር ያሳየናል ማለት ነው።
ፕሮሰሲንግ፣ ፕሪ ፕሮሰሲንግ ኤንድ ስቶሪንግ የሚለውን ደግሞ እዚሁ የምናይ ይሆናል ማለት ነው። ፕሪ ፕሮሰሲንግ ኤንድ ስቶሪንግ ማለት ደግሞ ካፓቢሊቲ ኦፍ ኮሌክቲንግ ዳታ ወይም የአቢሊቲ ኦፍ ኮሌክቲንግ ዳታ ወይም ደግሞ አቢሊቲ ኦፍ ሪዲንግ ኤንድ አብዞርቢንግ ዳታ እንደገናም ደግሞ ካፓቢሊቲ ኦፍ አግሪጌቲንግ ኤንድ ኦርጋናይዚንግ ኤንድ ፊልተሪንግ ኦፍ ዘ ዳታ ማለት ነው። ይህን የሚይዝልን ፕሪ ፕሮሰሲንግ እና ስቶሪንግ ላይ ነው ማለት ነው። ሶ ፕሮሰሲንግ ኤንድ ቪዥዋላይዜሽን ማለት ደግሞ ዲስክራይብ ምን ዋት ሀፕንድ ዋት ሀፕንስ የሚሉትን ኩዌሽኖች ምን ያደርግልናል? ዲስክራይብ ያደርግልናል ማለት ነው። ዘን ምን ያደርጋል ደግሞ ዳያግኖስቲክ ኤንድ ፕሪዲክቲቭ ማለት ነው። ዋይ ኢት ሀፕንድ፣ ሃው ዲድ፣ ዋት ኢፍ የሚሉትን እነኚህን ምኖችን ኩዌሽኖችን ሳትስፋይድ ያደርግልናል ማለት ነው። ፐርስፔክቲቭ አናላይሶችን ዋት ኒድድ ቱ ቢ ዳን፣ ዋይ ሪከመንድ ዋንስ፣ ዲሲሽን ሰፖርትስ ወይም ኮንትሮል ኤንድ ኦቶማይዜሽን ማለት ነው። ሶ እነኚህን የተወሰነ ነገር ሃይላይት ነገር ለማየት ሞክሩ። እዚህ ጋር የምናያቸው ነገሮች አሉ ወደ 5 የሚደርሱ ማለት ነው። እነኚህም በደንብ ልትይዙ ይገባል። ምኖች ናቸው? 5 የሚደርሱ የዳታ ዲሊቨሪ ሲስተሞች ናቸው። ሶ ዳታ አኩሲሽን ይባላል፣ ዳታ አናላይሲስ የሚባላል፣ ዳታ ክሬሽን የሚባላል፣ ዳታ ስቶሬጅ እና ዳታ ዩዜጅ የሚባሉ ነገር አለ። ዳታ አኩሲሽን ማለት ካፕቸሪንግ ኦፍ ዘ ዳታ ወይም ዛት ኢዝ ኦርጋናይዝ ኮሌክቲንግ ኦፍ ምን ራው ዳታዎቹን መጀመሪያ ላይ ምን የምናደርግበት ኮሌክት አብዞርቭ ወይም ካፕቸር የምናደርግበት መንገድ ነው። ምን ዳታ አኩሲሽን ስትራክቸሪንግ ዳታ ሊሆን ይችላል፣ አንስትራክቸር ዳታ ሊሆን ይችላል። ኢቨንት ፕሮሰሲንግ፣ ሴንሰር ኔትወርክ፣ የተለያዩ ሴንሰሮች በተለያዩ እንትኖች ምን ዳታዎችን ምን ያደርጋል አብዞርብ ያደርጋል። የተለያዩ ፕሮቶኮሎች፣ ሪል ታይሞች፣ ዳታ ስትሪሞች እና መልቲ ሞዳሎች እነኝህን በደንብ ልትይዙ ይገባል። እነኝህን ማለት ዳታ አኩዚሽን ላይ ያሉትን ኤግዛምፕሎች በደንብ ልትይዙ ይገባል ማለት ነው። ዳታ አናላይሲስ ለምሳሌ ዳታ አኩዚሽን ምንድን ነው ያልኳችሁ? ዲሊቨሪ ኢን ሎው ላቴንሲ ፕሬዲክቲቭ ኢንቦዝ ካፕቸሪንግ ዳታ ኤንድ ኤክስኪዩቲንግ ኪወሪ ማለት በቀላሉ ወይም ደግሞ ሳይዘገይ ማለት ዳታው በሎው ላቴንሲ ካፕቸር አድርገን ወይም ደግሞ በአጭሩ ዲሊቨሪ የምናደርግበት መንገድ ነው ዳታ አኩዚሽን ማለት ነው። ቢ ኤብል ቱ ሃንድል ኤ ቬሪ ሃይ ትራንዛክሽን ዳታ ማለት ነው። ወይም ደግሞ ፍሌክሲብል እና ዳይናሚክ ዲስትሪቢዩሽን ኢንቫይሮንመንት ማለት ነው። እነኚህን ፊቸር ኦፍ ዳታ አኩዚሽን ናቸው። እነኚህን በደንብ መያዝ ያስፈልጋቸዋል። ዳታ አናሊሲስ ላይ ደግሞ ስትሪሚንግ፣ ማይኒንግ፣ ሴማንቲክ አናላይሲስ፣ ማሽን ለርኒንግ፣ ኢንፎርሜሽን ኤክስትራክቲንግ፣ ሊንክድ ዳታ፣ ዳታ ዲስከቨሪ፣ ሆል ወርልድ ሴማንቲክ፣ ኢኮሲስተም የሚሉ እነኚህ ኤግዛምፕሎች አሉ ማለት ነው። ይህ ዳታ አናላይሲስ ማለት ደግሞ ዳታውን ኦርጋን እንትን አድርገናል፣ ኮሌክት አድርገናል። ኮሌክት ያደረገውን ዳታ ምን ያደርጋል? አናላይሲስ ይሰራል ማለት ነው። ምን ያደርጋል? የምኑን ኢንሹሪንግ ዳታ ትሩዝን አክሰሲቢሊቲን ወይም ደግሞ ኦሪዚቢሊቲን የዳታውን ክላሪፊኬሽን የዳታውን ቫሊዴሽኖችን በደንብ አድርጎ ምን ያደርግልናል ማለት ነው? አናላይሲስ ይሰራል ማለት ነው። ሴማንቲክ አናላይሲስ ለምሳሌ አሁን ሴማንቲክ አናላይሲስ ምን ይመስላችኋል? የተለያዩ ምን ፊቸሮቹን ባጭሩ ምን ያደርጋል? አናላይሲስ ያደርጋል። ለምሳሌ እናንተ ቲክቶክ ላይ ወይም ዩቲዩብ ላይ በምትሰሩበት ሰርታችሁ የሆነ ቪዲዮ ተለቃላችሁ። ያንን ምኖቹ የሚያዩት የእናንተን ቪዲዮ የሚያዩት ማለት ነው ሰምቲንግ ፐርሰኖች ምን ያደርጋሉ? ያን ላይክ ያደርጋሉ፣ ፎሎ ያደርጋሉ፣ ሰምቲንግ የሆነ ነገር ያደርጋሉ። ምን ያደርጋል? ያ ዳታ ልክ የለቃችሁ ቪዲዮ እንደ ዳታ ቢቆጠር እነሱ ላይክ የሆነ ነገር ሲያደርጉ ምን ያደርጋል? ሴማንቲክ አናላይሲስ ማለት የእናንተ ቪዲዮ ለነሱ ወይም የእናንተ ዳታ ለነሱ ምን ያህል ጠቀሜታ እንዳለው በቀላሉ አናላይሲስ ይሰራል ማለት ነው። በቃ ሙሉ ለሙሉ ዳታ አናላይሲስ የሚሰራልን መንገድ ነው። ወይም ደግሞ የዳታውን ቫሊዴሽን የዳታውን ምን ክላሪቲውን ሁሉን ነገር ሪዚቢሊቲውን በደንብ አናላይሲስ የሚያደርግልን ነው ማለት ነው። ዳታ አኩሬሲሽን ማለት ደግሞ ዳታ ኳሊቲው ማለት እዛ ላይ አናላይሲስ ሰራ መጨረሻ ላይ እዚህ ጋር ምን ያደርጋልና የዳታው ኳሊቲ ምን ያህል ነው፣ ትሩዝነሱን ምን ያህል ነው የሚለውን ዳታ ቫሊዴሽን ይላል። እዚህ ጋር ዳታ ቫሊዴሽን እዛም ቫሊዴሽን አለ። አይ ቲንክ እዚህ ጋር ደግሞ ትሩዝነሱን ነው በቃ ኳሊቲውና ትሩዝነሱን በስርዓት ቫሊዴት የሚያደርግልን ነው ዳታ ኩሬሽን ማለት ነው። ሶ እነኚህን ኤግዛምፕሎችን በሶስቱም ጋር ያሉትን በደንብ ልትይዙ ይገባል። ዳታ ስቶሬጅ ማለት ደግሞ መጀመሪያ ላይ አኩሬሽን አደረግን፣ አናላይዝ አደረግን፣ ክሬሽን አደረግን። ኔክስት ምን ማድረግ አለብን? ስቶርድ ማድረግ አለብን ማለት ያ ዳታ ኳሊቲ ዳታ ነው ወይም ደግሞ ቫሊድ የሆነ ዳታ ነው ብለን
እንትን ታልን ኦርጋናይዝ ታደረግን ምን እናደርጋለን? ያን ዳታ ስቶር እናደርጋለን ማለት በምን ኢን ሜሞሪ ዳታቤዝ፣ ኖ ኤስኪኤል ዳታቤዝ፣ ኒው ኤስኪኤል ዳታቤዝ፣ የተለያዩ ዳታ ክላውድ ስቶሬጅ ላይ፣ ኩዌሪ ኢንተርፌሶች ላይ እና የተለያዩ ኢንተርፌሶች ላይ ኮንስታንስሊ ወይም አቬሌቢሊቲ ላይ ኮንስታንስሊ አቬሌብል እንዲደረግ ስቶርድ የምናደርግበት መንገድ ነው ማለት ነው። ወይም ደግሞ ለሴኪዩሪቲ ወይም ፕራይቬሲ ከተለያዩ ሃከሮች ዳታዎችን በመጠበቅ የምናስቀምጥበት ወይም ስታንዳርዳይዝ አድርገን ዳታችን ወይም ፓርቲሽን አድርገን ዳታችን የምናስቀምጥበት መንገድ ነው እንግዲህ ዳታ ስቶሬጅ ማለት ነው። ዳታ ዩዜጅ ማለት ደግሞ እንግዲህ ያን ስቶርድ ያደረገውን ዳታ ምን አክሰስ አድርገን በቀላሉ የምንጠቀምበት ነው ማለት ነው። ለዲሲሽን የተለያዩ ዲሲሽን ሰፖርት የምናል ለፕሬዲክሽኖች ወደፊት እንደዚህ ይፈጠራል አዘ ፊውቸር ባለን ዳታ ወደፊት ፕሬዲክት የምናደርግበት ወይም ደግሞ የሆነ ውሳኔ ላይ ለዲሲሽን የምንጠቀምበት ይሆናል ማለት ነው። ሶ ሞዴሊንግ፣ ኮንትሮሊንግ፣ ዳታ ስፔሲፊክ ዩዜጅ እና ቪዥዋላይዜሽን፣ ሲሙሌሽን የተለያዩ እንትኖች አሉ ማለት ነው። ፐርፐዞች አሉ ማለት ነው። ምን ላይ ዳታ ዩዜጅ ላይ ማለት ነው። ሶ እነኚህን በደንብ ልትዙ ይገባል ማለት ነው። አሁን በቀላሉ ዳታ አኩዊሽን ማለት ዳታ ኮሌክት የምናደርግበት ነው። ዳታ ኮሌክት ተደረገ በኋላ ዳታው አናላይስ ይሰራል ማለት ነው። ስትሪም ማይኒንግ ይደረጋል። ሴማንቲክ አናሊሲስ፣ ማሽን ለርኒንግ፣ ኢንፎርሜሽን ኤክስትራክሽን፣ ሊንክድ ዳታ ዲስከቨሪ፣ ሆል ወርልድ ሴማንቲክ የተለያዩ ዳታዎች አናላይስ ይሰራሉ እዚጋ ማለት ነው። ምን ክሮስ ሴክሽናል ዳታ አናላይሲስ ማለት ሶ እዚጋ አናላይሲስ ከተሰራ በኋላ ያ አናላይሲሱ ካለቀ በኋላ ዳታ ኩሬሽን ኳሊቲው ምን ያህል ነው፣ ትሩዝነሱ ምን ያህል ነው፣ ካለን ቫሊዴት እናደርጋለን ማለት የዛን የዳታውን ኳሊቲ ወይም ደግሞ እውነታ ወይም ደግሞ ቫሊዴሽኑ በደንብ ተሰራም በኋላ ያንን ዳታ ኳሊቲ ነው ወይም ደግሞ ቱሪዝ ነው ብለን ካሰብን ደግሞ ስቶርድ እናደርጋለን። ስቶርድ ያደረግነው ለተለያዩ ፐርፖዞች ወይም ደግሞ ለዲሲሽን ሜኪንግ ሳምቲንግ ለምንጠቀመው ነገር ኤክስትራክት አድርገን ወይም ደግሞ አክሰስ አድርገን የምንጠቀምበት መንገድ ነው ማለት ነው። እነኝህን ኮንሴፕቶችን ተተርዳችሁ እነኝህን ኤግዛምፕሎችን በቀላሉ ለመያዝ ይቀናችኋል ማለት ነው። ሶ ወደ ሌላው ኮንሴፕት ስንመጣ ዩዝ ኬዝ ኦፍ ዳታ ሳይንስ ማለት ነው። ዳታ ሳይንስ የሚጠቅማቸው ፊልዶች ምን ላይ ናቸው? ወይም ደግሞ ዳታ ሳይንስ ምን ላይ ይጠቅማል ብለን እዚህ ጋር ለማየት ስንሞክር ማርኬቲንግ ላይ ይጠቅማል፣ ትራቭል ላይ የተለያዩ ፕሪዲክት ያደርጋል። ለምሳሌ ከዚህ ይህን ያህል ኪሎ ሜትር ብሎ ፕሪዲክት ያደርጋል ማለት ነው። ትራቭል ማለት ለምሳሌ ከኢትዮጵያ ወደ ውጭ ለመሄድ ሲሞክሩ ያንን በእንትን ዲስታንሱ በደንብ ተለክቶ እንትን ይባላል ማለት ነው። ምን ያህል ሰዓት እንደሚደርስ ወይም ደግሞ ምን ያህል ኪሎ ሜትር ምናምን እንዳለ ለምሳሌ ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን አዲስ አበባ ወይም ደግሞ ከአዲስ አበባ መቀሌ ወይም ጎንደር ላይክ ዛት እንደዛ ትራቭል በሚያደርገው በሰዓት ምን ያህል ኪሎ ሜትር እንደሆነ ምን ያደርጋል ኤስቲሜት ያደርጋል ማለት ሶ ያ ምንድን ነው ዛት ኢዝ ዳታ ኦኬ። ሶ ወደ ሄልዝ ስንመጣ ደግሞ የተለያዩ ፔሸንቶች አሉ። የነዛን ፔሸንቶች ዳታቸውን በማየት ፕሪዲክት የምናደርግበት በእንደዚህ በሽታ ተይዛል ብሎ ፕሪዲክት ያደርጋል። በምናቸው ዳታቸውን ተጠቅሞ ማለት ነው። ወይም ደግሞ የፔሸንቱን አውቶማቲካሊ ፔሸንቱን ምን በማድረግ በመመርመር ከፔሸንቱ ያገኘውም ዳታ በሱ ዳታ ምን ያደርጋል ፔሸንቱን እንትን ያደርጋል ፕሪዲክት ያደርጋል ማለት ነው። ማርኬት ላይ ስንሄድ ደግሞ ፕሪዲክት ላይፍ ታይም ቫሊዩ ኦፍ ከስተመር የተለያዩ ከስተመሮቹን እንደገናም ደግሞ አጠቃላይ የፕሮዳክቱንና የሰርቪሶቹን ኦቨርቪው በደንብ እንትን ይልናል ማለት ነው። እንደገናም ደግሞ ሶሻል ሚዲያ ለምሳሌ ቀደም በተደጋጋሚ ብያቸዋለሁ። ሴማንቲክ አናላይሲስ ማለት የተለያዩ የሰዎችን አመለካከት መረዳት ማለት ነው። ቲክቶክ ላይ የሆነ ቪዲዮ ሰራችሁና አንድ ቪዲዮ ለቀቃችሁ እንበል። ያ ቪዲዮ በደንብ ቪው ኖረው እንበል። ያ ቪዲዮ በቪው የኖረው ምን አይነት ኮንተንት ሰርቼ ነው የሚለውን ያን እንዴት አድርገው ነው ሊወዱት የቻሉት የሚለውን በቀላሉ የምንለዩበት ሴማንቲክ አናላይሲስ የምትሰሩበት ማለት ነው። ሶ አንድ ቪዲዮ ሰርታችሁ በምለቁበት ሰዓት በደንብ ቪው ካለው እንደዚህ ነው ይሄን መስራት አለብኝ። ሶ ያን ምን አደርጋላችሁ በቀላሉ ሴማንቲክ አናላይሲስ አድርጋችሁ ለእናንተ ዩዘሮች ከእናንተ የሚጠብቁት ምንድን ነው ከኔ የሚጠብቁት ምንድን ነው የሚለውን ነገር በቀላሉ ማወቅ የምትችሉበት መንገድ ነው ማለት ነው። እዚጋ አውቶሜሽን አለ፣ እንዲሁም ደግሞ ኢንሹራንስ የሚል ነገር አለው ማለት ነው። እንግዲህ እንዳጠቃላይ ስንመለከተው ዳታ ሳይንስ በጣም ቢግ የሆኑ በቀላሉ ገልጸን የማንጨርሻቸው ዩዝ ኬዞች አሉት ማለት ነው። አፕሊኬሽን ዶሜን ኦፍ ዳታ ሳይንስ ማለት አይ ቲንክ ከዛ መጀመሪያው ካየነው ጋር
ምንም ያን ያህል ዲፈረንስ የለውም። ለኢኮመርስ ለተለያዩ ኢኮመርሶች፣ ለማኒፋክቸሮች ወይም ለባንኪንግ፣ ለፋይናንስ፣ ለትራንስፖርት ሰልፍ ድራይቪንግ ካር፣ ኢንሃንስ ድራይቪንግ ኤክስፒሪየንስ እና ካር ሞኒተሪንግ ሲስተም፣ ኢንሃንስ ሴፍቲ ፎር ፓሴንጀር ማለት ነው። እነኝህን ሴፍ ያደርግልናል ማለት ነው። ዳታ አለ ማለት የሆነ ሰልፍ ድራይቭ ካሩን በሚነዳበት ሰዓት ሰው ምን ያደርጋል፣ ከዚህ እስከዚህ ይህን ያህል ኪሎ ሜትር ይፈጅብናል ብሎ ያስባል። ሰው በዛ አቅጣጫ ወይም ደግሞ በዛ ሩል ላይ ምን አይነት ሰዎች እንደሚጓዙ፣ ምን ያህል ሰው እንደሚጓዝ፣ በምን አይነት ሰዓት በምን አይነት እንትን የሚለውን ባጭሩ እንትን የሚያደርግበት አናላይሲስ የሚያደርግበት ነው ማለት ነው። ሄልዝ ኬር ላይ ደግሞ የተለያዩ ባዮ ኢንፎርማቲኮች እና ቪዥዋል አሲስታንቶች ሜዲካል ኢሜጅ አናላይሲሶች እና ድረግ ዲስከቨሪ የሚያደርጉበት መንገድ ነው ማለት እንግዲህ ዳታ ብዙ አፕሊኬሽኖች አሉት ማለት ነው። እዚጋ ባንክ ላይ ስንመጣ ደግሞ ፍሩድ ዲቴክሽን እና ክሬዲት ሪስክ ሞዴሊንግ ማለት ነው። የተለያዩ ዲቴክት የሚያደርጉ ነገሮች ለምሳሌ ሀከሮች ለተለያዩ የከስተመሮችን አካውንት ኢቨን ደግሞ ባንኩን ሀክ ለማድረግ ሲሞክሩ ያን ዲቴክት የሚያደርጉ የአንድ እንደ ዳታ እንደ አፕሊኬሽን መያዝ እንችላለን ማለት ነው። የተለያዩ ፋይሮሎች ሊገጠም ይችላል። እዛ ላይ ቁጭ ብሎ ፋይሮሉ ዳታው ምን ያደርግልናል፣ አናላይሲስ ይሰራልናል ማለት ነው። ይሄ ጠቃሚ ዳታ ነው ወይስ አይደለም፣ ከሀከሮች የመጣ ነው ወይስ አይደለም፣ አውት ነው ወይስ ይህን ነው የሚለውን በደንብ ዲቴክት የሚያደርግልን መንገድ ነው ማለት ነው። ሶስት ገላ ብዙ ማለት ይቻላል። እኔ እንግዲህ ባጭሩ የተወሰነ ነገር ካልኳችሁ እናንተም ዲግ አውት ማድረግ ትችላላችሁ ማለት ነው። ለፈተና ግን ይህችን ካዛችሁ አፕሊኬሽን ዶሜን ኦፍ ዳታ ሳይንስ የምትለውን ቀጣታችን ማኑፋክቸሪንግ፣ ባንኪንግ እና ፋይናንስ፣ ትራንስፖርት የሚለውን በምን አይነት ሪዝን የሚሉትን መንገዶች በደንብ ተተረዳችሁ በቂ ነው ብዬ አስባለሁ። ወደ 2.6 ስንመጣ ቤዚክ ኮንሴፕት ኦፍ ቢግ ዳታ ማለት ነው። ቢግ ዳታ ማለት እንግዲህ ከስሙ እንደምንረዳው ብላንኬት ተርም ፎር ነን ትራዲሽናል ስትራቴጂስ ኤንድ ቴክኖሎጂ ኔድድ ቱ ጋዘር ኦርጋናይዝ ፕሮሰስ ኢንሳይት ፍሮም ላርጅ ዳታ ሴትስ ማለት ነው። ይሄ እንግዲህ ቢግ ዳታ ማለት ከስሙ እንደምንረዳው ኮምፕሌክስ የሆነ በጣም ቢግ የሆነ ዳታ ማለት ነው። ያን ዳታ ምን በትራዲሽናል ፎርም ወይም በትራዲሽናል ስትራቴጂ ምን ማድረግ አንችልም፣ ኦርጋናይዝ ማድረግ አንችልም፣ ጋዘር ማድረግ አንችልም፣ ፕሮሰስ ማድረግ አንችልም። ቢካዝ ዛት ኢዝ ቢግ ኦር ኮምፕሌክስ ዳታ ማለት ሰው ይህንን ኦርጋናይዝ ወይም ምን ማድረግ የምንችለው አናላይዝ ማድረግ የምንችለው በምንድን ነው? በሞደርንና ቴክኖሎጂ ቤድ በሆነ መንገድ ነው ማለት ነው። እዚህ ጋር እንግዲህ ቢግ ዳታ ሪፈርስ ቱ ላርጅ ኤንድ ኮምፕሌክስ ዳታ ሴት ዛት ኢት ቢካምስ ዲፊካልት ቱ ፕሮሰስ ዩዚንግ ዋን ሃንድ ዳታቤዝ ማናጅመንት ቱልስ ኦር ትራዲሽናል ዳታ ፕሮሰሲንግ አፕሊኬሽን ማለት ነው። በቀላሉ በትራዲሽናል መንገድ ይህንን ኦርጋናይዝ ወይም አናላይዝ ለማድረግ በጣም ኮምፕሌክስ ነው ማለት ነው። ሶ ዘ ካታጎሪ ኦፍ ኮምፒቲንግ ስትራቴጂ ኤንድ ቴክኖሎጂ ዛት አር ዩዝድ ቱ ሃንድል ላርጅ ዳታ ሴት በቀላሉ ምንም በመጠቀም ኮምፒቲንግ ስትራቴጂዎችና የተለያዩ ቴክኖሎጂዎችን በመጠቀም ምን ማድረግ እንችላለን? ዛት ሃንድል ኦፍ ላርጅ ዳታ ሴት ማለት ነው። ላርጅ ዳታ ሴቶችን በቀላሉ ሃንድል ማድረግ እና ኢዚሊ በሆነ መንገድ አናላይስ ማድረግ እንችላለን ማለት ነው። ሶ እዚህ ጋር የምትረዱት የሚገባው ነገር ቢግ ዳታ ምን ማለት ነው የሚለውን አሁን ቢግ ዳታ ማለት ኮምፕሌክስ የሆነ ወይም ደግሞ በጣም ቢግ የሆነ ዳታ ነው ማለት በቀላሉ ሃንድ ዳታቤዝ ማናጅመንት ወይም ደግሞ በትራዲሽናል ስትራቴጂ በቀላሉ ሃንድ ልናደርገው የማንችለው ቴክኖሎጂካል ስትራቴጂ ወይም ደግሞ በቴክኖሎጂ ቤድ ሆነ በቀላሉ ማኔጅ እና ሃንድል ማድረግ የምንችለው መንገድ ነው ብላችሁ ልትዙ ይገባል ማለት ነው። ሶ ቢግ ዳታ ምንድን ነው ጎሉ ብለን ስናስብ ቱ ሰርፌስ ኢንሳይት ኤንድ ኮኔክሽን ፍሮም ላርጅ ቮሊዩም ኦፍ ሄትሮጂነስ ዳታ ዋት ዊል ኖት ቢ ፖሲብል ዩዚንግ ኮንቬንሽናል ሜትድ ይላል ማለት ነው። ቢግ ዳታ ማለት ለአንድ ነገር ወይም ደግሞ ለአንድ ለምፈልጉት ጎል የተለያዩ ዳታዎችን ትሰበስባላችሁ። ያንን የምሰበስቡት ምንድን ኤግዛክት የሆነው ምን ለማግኘት ትሩዝኖሱን ለማግኘት ነው። ሶ ምን
አጭር ዳታ አገኝትን ብላችሁ ከዛች ከአጭር ዳታ ኤክስትራክት የምታደርጉትና በጣም ኮምፕሌክስ እና ወይም ደግሞ ቢግ የሆነ ዳታ ሰብስባችሁ ከዛ ኤክስትራክት የምታደርጉት ምን ትሩዝነስ የተለያየ ነው። ሶ ምንድነው ቢግ ዳታ? ኢንሳይት ነው። ሰርፌስ ኢንሳይትስ ኤንድ ኮንስትራክሽን ላርጅ ቮሉም ኦፍ ሄትሮጀኒስ የተለያዩ ዳታዎችን በመሰብሰብ አንድ የሆነ ኢንሳይት ወይም ደግሞ ኖሎጂ ኤክስትራክት ማድረግ ማለት ነው። ዋናው ጎሉ ይሄ ነው። ካራክተሪስ ኦፍ ቢግ ዳታ የራሱ የሆነ ካራክተሪቶች አሉ። እነኚህን ካራክተሩ በማስታወሻችሁ ልትይዙ ይገባል። ምን ናቸው ብለን ስንሄድ ቮሊዩም አለ፣ ቮሎሲቲ አለ፣ ቫሪቲ አለ፣ ቫሬንሲ አለ፣ ከዛ ቪዚቢሊቲ አለ፣ ከዛ ቫሊዩ አለ ማለት ነው። ሶ እዚህ ጋር ምንድን ነው ቮሊዩም ማለት ምን ማለት ነው? ዳታ አት ረስት ማለት ነው። ዳታው ምን ያህል ዳታ አለ፣ በምን በቴራባይት ሊሆን ይችላል፣ በቴራባይት በኤግዛባይት ሊሆን ይችላል። ኤግዚስቲንግ ዳታ ኢን ዘ ፕሮሰስ ምን ያህል ዳታ አለ፣ አማውንት ኦፍ ዳታ ነው የሚጠቅል እንትን የሚለን ቮሊዩም ማለት ነው። ቮሎሲቲ ማለት ደግሞ ዳታ ኢን ሞሽን ማለት ነው። ዳታው በምን ማለት ዳታው ስፒዱ ምን ያህል ነው፣ በምን አይነት ስፒድ ነው፣ በምን ያህል ስፒድ ነው እየተንቀሳቀሰ ያለ የሚለው ቬሎሲቲ ማለት ነው። እነኚህን አሁን ለምሳሌ ቮሊዩም ማለት አማውንት ነው ብያቸዋል። አማውንት ኦፍ ዛ ዳታ ማለት ነው። ላርጅ አማውንት ኦፍ ዳታ ዜታ ባይት ይባላል። ኦኬ የተለያዩ ምኖች አሉ፣ የዳታ እንትኖች ሜጀር የምናደርግባቸው መንገዶች አሉ። ዜታ ባይት አለ፣ ትራባይት አለ፣ የተለያዩ ባይቶች አሉ። ሶ ምንድነው ይሄ አማውንቱን ነው፣ ምን ያህል አማውንት ዳታዎች አሉ የሚለውን በቮሊዩም ይጠቅስልናል ማለት ነው። ቮሎሲቲ ማለት ደግሞ ስትሪሚንግ ዳታ ሚሊዮን ሴከንድ ቱ ሰከንድስ ቱ ሪስፖንድ ማለት ነው። ዛት ዘ ስፒድ ኦፍ ዘ ዳታ ማለት ነው። የዳታውን ስፒዱን ነው። ዳታ ጀነሬት የምናደርግበት ስፒዱን ዳታ ኢዝ ሊቭ ስትሪሚንግ ኦር ኢን ሞሽን ማለት ነው። ሪል የሆነ ታይሙ ወይም ደግሞ ስፒዱን በቀላሉ እንትን የምንልበት ቬሎሲቲ ይባላል። ቫሪቲ ማለት ደግሞ የዳታውን ምን ፎርሙን ማለት ነው። ዲፈረንት ታይፕስ ኦፍ ፎርሞች አሉ። የዳታ የተለያዩ ዳታ ፎርሞች አሉ። ስትራክቸር፣ አንስትራክቸር እና መልቲ ዳታ የተባሉ ወይም ደግሞ ቴክስት አለ ማለት ነው። የዳታውን ፎርሙን ወይም ደግሞ የዳታውን ታይፕ የሚያመለክተን ቫሪቲ ዘ ታይፕስ ኦፍ ዘ ዳታ ኬምስ ኢን መኒ ዲፈረንት ፎርምስ ፍሮም ዳይቨርስ ሶርስ ማለት ነው። ይሄ ያንን የሚያመለክተን ማለት ነው። ቫሪሲቲ ማለት ደግሞ አንሰርቲኒቲ ኦፍ ዛ ዳታ ማለት ነው። የዳታውን ትሩዝነስ ወይም ደግሞ አንሰርቲኒቲውን የሚያሳይን ነው ማለት ነው። ይሄ ዳታ ትሩዝ ነው፣ ይሄ ዳታ አምቢጊስ ነው፣ ይሄ ዳታ ደግሞ በጣም ምንድነው ኢንኮምፕሌትነስ ነው ብሎ በቀላሉ እንትን የሚልልን ነው ማለት ነው። ዳታ ኢን ዘ ኦፕን ይላል። ቪዚቢሊቲ ማለት ደግሞ በቀላሉ የምናየው ፎርማትድ የሆነ ዳታ ማለት ነው። ለምሳሌ ኦፕን ዳታ ኢዝ ጀነሬት ኦፕን ቱ ኤኒዌይ በቀላሉ ኦፕን የሆነ ማንኛውም አካል በቀላሉ ሊያዩ የሚችል ሊረዳው የሚችል ማለት ነው። ምን ይባላል? ቪዚቢሊቲ ይባላል። የአንዱ የቢግ ዳታ ካራክተር የሆነው ማለት ነው። ቫሊዩ ማለት ደግሞ መጨረሻ ላይ የምናገኘው ውጤት ማለት ነው። ቢዝነስ ቫሊዩ ኦፍ ዘ ዳታ ኮሌክትድ ዩዝ ኤንድ ፐርፐስ ኦፍ ዘ ዳታ መጨረሻ ላይ ዳታው ፐርፐዙ ምንድን ነው? የዳታው ሬንጅ ኦፍ ዳታ ቫሊዩ ፍሮም ፌር ዳታ ወይም ደግሞ ቫሊዩ ሞኔታይዜሽን ማለት ነው። ሃይ ቫሊዩ ሞኔታይዜሽን መጨረሻ ላይ ቫሊዩ ማለት እንግዲህ መጨረሻ ላይ የምናገኘው የዳታው ምን ቢዝነስ ነው፣ ቢዝነስ ቫሊዩ ነው ወይም ደግሞ ዩዝስ ኤንድ ፐርፐዝ ኦፍ ዘ ዳታ ማለት ነው። ሶ እነኚህም ልትይዙ ይገባል። ምንድናቸው እነኚህ? ካራክተሪስቲክ ኦፍ ቢግ ዳታ ስንት ናቸው? 1 2 3 4 5 6 በቪ ነው የሚጀምሩት። ቮሊዩም፣ ቮሎሲቲ፣ ቫሪቲ፣ ቫሪሲቲ እና ቪዚቢሊቲ ቫሊዩ ከብሎ ማለት ነው። በቀላሉ መሸምደር ትችላላችሁ። ሶ ወደ ኔክስት ስንሄድ እንግዲህ ወደ 2.2 ሃድ ሆፕ and it is ecosystem የሚለውን ስንመለከት ሃድ ሆፕ እንግዲህ it is an open source framework intended to make interaction with big data easily ከቢግ ዳታ ጋር ኢንትራክት አድርጎ ምን ያደርጋል? ሜክ የተለያዩ ኢንስትራክሽኖችን በቀላሉ የሚሰራልን ነው ማለት ነው። it is open source framework ነው። it is one type of framework that is interactive to the big data easily ማለት ነው። then it is inspired by technical document published by the Google ማለት ነው።
በጉግል ፐብሊሽድ የተደረገ ነው ማለት ነው። ኢት አሎስ ፎር ዲስትሪቢዩትድ ፕሮሰሲንግ ፎር ላርጅ ዳታ ሴትስ አክሮስ ክሎዘር ኦፍ ኮምፒውተር ዩዚንግ ሲምፕል ፕሮግራሚንግ ሞዴል ማለት ነው። የተለያዩ ምኖችን ምን ያደርጋል? ፕሮሰሶችን ዲስትሪቢዩት ያደርጋል። በምን አክሮስ ክሎዘር ኦፍ ኮምፒውተር ዩዚንግ ሲምፕል ፕሮግራሚንግ ሞዴል ማለት ነው። ለተቀራራቢ ኮምፒውተሮች ወይም ደግሞ በአንድ አካባቢ ላለው ኮምፒውተሮች ዲስትሪቢዩት ያደርጋል ማለት ዳታዎችን ፕሮሰስ አድርጎ ዲስትሪቢዩት የሚያደርግበት መንገድ ነው ማለት ነው። ዘ 4K ካራክተሪስቲክስ ኦፍ ሃንድ ሆፕ ማለት ነው። እነኝህን ልትይዙ ይገባል። ኢኮኖሚካሊ፣ ሪሌብል፣ ስኬሌብል እና ፍሌክሲብል። እነኝህ ባይዘጉኛ ገመተዋል። እኔም ተፈትኛቸው አልፌያለሁ። ኢት ኢዝ ሲምፕል ኤንድ ሃይ ኢኮኖሚካል ኦርዲናሪ ኮምፒውተር ካን ቢ ዩዝድ ፎር ዳታ ፕሮሰሲንግ ማለት ለምሳሌ ትራዲሽናሊ ከምትጠቀሙና ወይም ደግሞ ኮምፒውተር ተጠቅማችሁ የሆነ ነገር ዳታ ፕሮሰስ ከምታደርጉ ማንኛው ይቀላል? ዛት ኢዝ ኮምፒውተር። ኦኬ ሶ ኢኮኖሚካሊ ዘ ሲስተም ሃይሊ ኢኮኖሚካል አስ ኦርደር ኮምፒውተር ካን ቢ ዩዝድ ፎር ዳታ ፕሮሰሲንግ ማለት ዛት ኢዝ ዘ ኪ ካራክተሪስቲክስ ኦፍ ሃንድ ፎን ማለት ነው። ሃንድ ሆፕ ማለት ነው። ሪሌብል ማለት ኢት ኢዝ ሪሌብል አስ ስቶሪንግ ኮፒ ኦፍ ዳታ ኦን ዲፈረንት ማሽንስ ኤንድ ሬዚስቴንት ቱ ሃርድዌር ፌል ማለት ነው። የሆነ ሃርድዌር ፌል ቢፈጠር ያን ሬዚስት ያደርጋል ማለት ነው። እንዴት አድርጎ ሬዚስት የሚያደርገው ብትሉኝ፣ ለምሳሌ 2 ወይም 3 ኮምፒውተሮች ወይም ክላስተር የሆኑ ኮምፒውተሮች ቢኖሩ እነኛ ኮምፒውተሮች ላይ እነኛ ኮምፒውተሮች ላይ አንዱ ኮምፒውተር ላይ እዛኛውን ኮምፒውተር ላይ እዛኛውን ኮምፒውተር ላይ እዛኛውን ኮምፒውተር ላይ ተመሳሳይ ፋይል ማስቀመጥ ማለት ነው። የአንዱ ሃርድዌር ምን ቢያደርግ ፌል ቢያደርግ ወይም አንዱ ኮምፒውተሩ ከጥቅም ውጭ ቢሆን ያንን ዳታ ምን እናገኘዋለን? ሌላ ኮምፒውተር ላይ እናገኘዋለን ማለት ነው። ዛት ኢዝ ሪሌብል ዛት ኢዝ ሬዚስቲንግ ኦፍ ሃርድዌር ፌል የሚለው ለዛ ነው። ስኬሌብል ማለት ደግሞ ኢዝሊ ስኬሌብል ቦዝ ሆሪዞንታል ቨርቲካል ኤንድ ፊው ኤክስትራ ኖድስ ሄልፒንግ ስኬሊንግ አፕ ፍሮም ዘ ፍሬምወርክ ማለት ነው። ስኬሌብል ማለት አዲንግ ኤክስትራ ኖድስ ማለት ነው። ኤክስትራ ምን ኮምፒውተር አድ አድርገን ምን እናደርጋለን? ያን ዳታ ተመሳሳይ የሆነ ዳታ ለዛኛውም ኮምፒውተር አድ እናደርጋለን ማለት ነው። ልክ ስኬሌብል እንትናል ሪሌብል አደረግን ማለት ነው። ዛት ኢዝ ሚቹዋሊ ኮኔክትድ። ሶ ፍሌክሲብል ማለት ኢት ኢዝ ፍሌክሲብል ኤንድ ዩ ካን ስቶር አስ ማች ስትራክቸርድ ኤንድ አንስትራክቸርድ ዳታ ዛት ዩ ኒድ ቱ ኤንድ ዲሳይድ ቱ ዩዝ ዘም ላተር ማለት ነው። ኢት ኢዝ ፍሌክሲብል ማለት ዩ ካን ስቶሪንግ ስትራክቸር እና አንስትራክቸርድ ዳታዎች ስትራክቸር ሊሆን ይችላል፣ አንስትራክቸር ሊሆን ይችላል፣ ሰሚ ስትራክቸር ሊሆን ይችላል። እነኝህ ምን ያደርግናል? ስቶርድ ያደርግናል። ዛት ኢዝ ፍሌክሲብል ኖት ሪስትሪክት ሊደረግ ስታቲክ ሊደረግ አይችልም። በዚህ ብሎ ሊገደብ አይችልም። በቃ እነዚህ ስትራክቸር ሊሆን ዳታ ነው ስቶር የምታደርገው ወይም ደግሞ አንስትራክቸር ሊሆን ተብሎ ሪስትሪክት አይደረግም። ዛት ኢዝ ስቶሪንግ ኤኒቲንግ ዛት ኢዝ ዳታ። ኦኬ ማንኛውንም ዳታ ምን ያደርግልናል? ስቶር ያደርግልናል ማለት ነው። እዚህ ጋር ወደ 4 ኮር ኮምፖነንት ኦፍ ሃርድ ሆፕ ኤንድ ኢትስ ኢኮ ሲስተም የሚሉ አሉ። እነኝህን በደንብ ልትገነዘቡልኝ ይገባል። እዚህ ጋር ምንድን ናቸው? እዚህ ጋር ምን ብያለሁ? ኦፕን ሶርስ ፍሬምወርክ ነው ብያለሁ። ከዛ 4 ካራክተርስ ኦፍ ምን ሄድ ሆፕ ብያለሁ። እነኝህን 4ቱን ካራክተሮች በደንብ ልትይዙ ይገባል። ከዛ ሲቀጥል ደግሞ እዚህ ጋር 4 ኮምፖነንትስ ኦፍ ሃንድ ሆፕ ኢንክሉድስ የሚያደርጋቸው ለዳታ ማኔጅመንት፣ ለዳታ አክሰስ፣ ለዳታ ፕሮሰሲንግ እና ለዳታ ስቶሬጅ ማለት ዳታውን ማኔጅ የምናደርግባቸው መንገዶች ኦዚዮ አለ፣ ቹካ አለ፣ ፍሉማ አለ፣ ዞኪፐር አለ። እነኝህን ኤግዛምፕሎች መያዝ አለባቸው። ወርክ ፍሎ ሞኒተሪንግ ኦዞ ነው። ገብቷችኋል? ቹካ ማለት ሞኒተሪንግ ነው። ፍሉም ማለት ሞኒተሪንግ ነው። ዛት ኢዝ ማናጅመንት ነው። ዳታ ማኔጅመንት እስከሆነ ድረስ ማለት ነው። ዞኪፐርም ዛት ኢዝ ማናጅመንት። ኦኬ እዚህ ጋ ዞኪፐር ማለት የጎል ጠባቂ ብላችሁ ያዙት። ማኔጅ የሚያደርግ ማለት ነው። ለምሳሌ ኳሷ መጣች አልመጣች በምን አይነት መንገድ ነው ምዛ ብሎ ማኔጅ ያደርጋል። ኳሷን የምከድበትን ማለት ነው። ሶ ልክ እንደ ዞኪፐር ማየት ትችላለች። ፍሎም የሚለውን በቀላሉ ለመረዳትና በምን አይነት መንገድ የምሸመድሩ የሚለውን ነገር ተረድታችሁ ኤግዛምፕላቸውን ልትረዱ ይገባል። ዳታ አክሰስ ላይ ደግሞ ምን አለ? ሄቭ አለ፣ ፒግ አለ፣ ማውጥ ነው ምናምን ይባላል። ማውጥ ነው ምናምን ኦቨር አለ፣ ስኮፕ። እነኝህን በደንብ ልትይዙ ይገባል ማለት ነው። ማሽን ለርኒንግ ነው ማውጣው የሚያል ዳታ ፍሎ አለ፣ ፒግ የምንለው ሄቪ የምንለው ደግሞ ኤስኪዩኤል አለ። እነኝህን በደንብ
በደንብ ለመያዝ መሞከር አለባችሁ። በምርጫ ምናምን ሊመጡ ስለሚችሉ መያዝ ያስፈልጋል ማለት ነው። ማፕ ሪዲዩስ ላይ ደግሞ ክላዘር ማናጅመንት እና ክሉዘር ኤንድ ሪሶርስ ማናጅመንት የሚሉ አሉ። ሁለት ናቸው እዚህ ላይ ማፕ ሪዲዩስ እና ያርን ማለት ነው። እነኝህም በደንብ እያዙ ማለት ነው። እዚህ ጋር ደግሞ ዳታ ስቶሬጅ ላይ ምን ምን ናቸው? ኤፒቤዝ ይባላል። እነዚህ በጣም ቀላል ናቸው ለመያዝ የሚቀናሉ። ኤችቤዝ እና ፋይል ሲስተም ምንም የማላስታውሳን ነገር በአዛምድ መጣ ኤችቤዝ መጣለች። ኤችቤዝ ዳታ ስቶሬጅ ላይ ማለት ነው። ሶ እናንተ የግድ እነዚህን ካልመንታላዛችሁ ኢቨን በምርጫም ሊመጡ ይችላሉ፣ በሊስት ሊመጡ ይችላሉ፣ በአዛምድ ሊመጡ ስለሚችሉ ዳታ ማኔጅመንት ላይ ምን ምን ኤግዛምፕሎች አሉ፣ ዳታ አክሰስ ላይ ምን አይነት ኤግዛምፕሎች አሉ፣ ዳታ ፕሮሰሲንግ ላይ፣ ዳታ ስቶሬጅ ላይ በምን አይነት መንገድ ነው መሸመድላቸው የሚለውን ነገር በደንብ ክሪቲካሊ ለማየት መሞከር አለባችሁ ማለት ነው። እንግዲህ እዚህ ጋር ፋንክሽናቸውን ነው እንትን የሚለው አሁን እዚህ ጋር ኤችዲቪኤስ ማለት ምን ማለት ነው የሚለውን እዚህ ጋር ሃድ ሆፕ ዲስትሪቢዩት ፋይል ሲስተም ማለት ነው። ይሄ ማለት እንደ ስቶሬጅ ነው ብለናል። ስቶሬጅ ዳታ ስቶሬጅ ላይ ነው የምናገኘው። ፋይል ሲስተም ነው፣ እንደ ፋይል ሲስተም የምንጠቀምበት ነው ማለት ነው። ያርን ማለት ደግሞ የት አናዘር ሪሶርስ ኔጎቲተር ይብላል። ይህም ደግሞ እንደ ምንድነው ያልነው? ወደዚህ ጋር ስንመጣ ወደ ዳታ ፕሮሰሲንግ ላይ ነው ያየነው። ክላዘሪንግ ኤንድ ሪሶርስ ማናጅመንት ብለን ያየነው። ሶ እነኚህን ፋንክሽናቸውንም በደንብ መያዝ አለባችሁ። ማፕ ፕሮዲስ ፕሮግራሚንግ ቤት ዳታ ፕሮሰሲንግ ማለት ነው። ይሄ ደግሞ እንደ ፕሮሰሲንግ ኤግዛምፕል ያየ ነው። ስፓርክ ሚሞሪ ዳታ ፕሮሰሲንግ፣ ፒግ እና ሃይቭ ደግሞ ኪወሪ ቤዝድ ፕሮሰሲንግ ኦፍ ዳታ ሰርቪስ ናቸው። እዚህ ጋር ደግሞ ኤችቢኤስ ምንድን ያልነው ዳታ ስቶሬጅ ላይ ያየ ነው። ኖ ኤስኩኤል ዳታቤዝ ማለት ነው። ኤስኩኤል ዳታቤዝ አይጠቀም የሚልናል። ማውት ስፓርክ የሚለው ማሽን ለርኒንግ አልጎሪዝም ላይብረሪዎች ናቸው። ዞኪፔር ማኔጂንግ ኦፍ ክለስተር ነው ማለት ነው። ይሄ ደግሞ ማኔጅ የሚያደርግ ነው ብያቸዋለሁ ቅድም። አንድ ጎል ጠባቂ ቢኖር የኳሷን አቅጣጫ እንዴት አድርጎ እያየ ማኔጅ እንደሚያደርግ ማለት ነው በቀላሉ ልትዙት የሚገባው። ኦዞን ደግሞ ማለት ጆብ ስኬጁሊንግ ማለት ጆብ ስኬጁሊንግ ማለት የጆቦቹን ስኬጁል ማውጣት በዚህ ፎርም ብሎ ስኬጁል የሚያወጣልን ማለት ነው። እነኚህን ዴፊኒሽናቸውን እና ኢቭን ደግሞ ምን ላይ እንደሚገኙ ዳታ ስቶሬጅ፣ ዳታ ፕሮሰሲንግ፣ ዳታ አክሰስ እና ዳታ ማኔጅመንት ላይ ነው የሚገኙት የሚለውን በደንብ ልትይዙልኝ እና ልትገነዘቡልኝ የሚገቡ ናቸው። ዘ ቢግ ዳታ ላይፍ ሳይክል ዊዚንግ ሃድ ሆፕ ማለት ነው። ሶ እዚ ጋ እንግዲህ ስቴጅ ዋን ላይ እንግዲህ ምን እናደርጋለን? ኢንሰርት ዳታ ፍሮም ዘ ሲስተም ኦር ዘ ኢንቫይሮንመንት ከተለያዩ ኢንቫይሮንመንቶች ወይም ደግሞ ከሲስተም እንዳደርጋለን ዳታ ኢንሰርት እናደርጋለን። ዘ ዳታ ኢዝ ኢንጀስትድ ኦር ትራንስፈርድ ቱ ሃድ ሆፕ ፍሮም ቫሪየስ ሶርስ ሰች አስ ሪሌሽናል ዳታቤዝ ሲስተም ኦር ሎካል ፋይል ከሪሌሽናል ዳታቤዝ ሆን ከሲስተም ሊሆን ይችላል። ከሎካል ፋይሎች ምን ያደርግልናል? ኢንጀስት ዳታ ኢንቱ ዘ ሲስተም መጀመሪያ ላይ ዳታዎች ምን ያደርግልናል? እንደ ኢንፑት ይጠቀማል ማለት ነው። ያንን ዳታ ምን ያደርግልናል? ኢንጀስት ያደረገውን ዳታ ምን ፕሮሰስ ዘ ዳታ ኢን ስቶር ኤን ፕሮሰስ ያደርግልናል ማለት ነው። ፕሮሰስ ያደረገውን ዳታ ምን ያደርግ? ኮምፒውቲንግ ኤን አናላይዝ ያደርግልናል። አናላይዝ የሚያደርገው ባይ ፕሮሰሲንግ ፍሮሚክ ሰች አስ ፒግ ሃቪ እና ኢምፓላ ይባላል። እነኚህን በደንብ ኤግዛምፕሎቹ ማለት ለምሳሌ ኮምፒውቲንግ ኤን አናላይዚንግ ዳታ ላይ ምን አይነት ፍሬምወርክ እና ኤግዛምፕሎች አሉ የሚለውን ፒጋ ሁቪ እና ኢምፓላ የሚሉትን ኤግዛምፕሎች ልትይዙ ይገባል። ፕሮሰሲንግ ዳታ ኢን ስቶሬጅ ላይ ደግሞ ምን አይነቶች አሉ? እዚህ ጋር ለምሳሌ ምን ብያለሁ? ዳታ ስቶሬጅ ላይ ብያቸዋለሁ። ዳታ ስቶሬጅ እዚህ ጋር ፕሮሰሲንግ ዘ ዳታ ኢን ስቶሬጅ የሚለውን ደግሞ ስቴፕ ቱ ላይ መሆኑን ታገናዘባችሁ እነኚህ ሶስቱን ወይም ሁለቱን ኤግዛምፕሎች በደንብ ልትይዙልኝ ይገባል። ለደንብ በአዛምድ በስርዓት ቁጭ ነው የሚሉት ምንም ሳይቀይሩ ማለት ነው። ሶ ቢግ ዳታ ላይፍ ሳይክል አት ጉግል ክላውድ ፕላትፎርም ላይ ዳታዎቹን መጀመሪያ ላይ ምን ያደርግልናል? ካፕቸር ያደርጋል ጉግል አፑ ኢንጂኑ ማለት ነው። ወይም ደግሞ ክላውድ ሎጎ ወይም ክላውድ አናላይሲስ ፕሪሚየሙ ወይም ክላውድ ሞኒተሪንጉ ምን ያደርግልናል? ካፕቸር ያደርጋል ዳታዎችን ይዘልናል ወይም ደግሞ እንደ ኢንፑት ይጠቀመዋል ማለት ነው። ከዛ ካፕቸር ያደረጋቸው ምን ያደርጋል? ፕሮሰስ ያደርጋል ክላውድ ዳታ ፍሎ ማለት ነው። ዳታ ሪል ታይም አናላይሲስ ላይ ሪል ታይም ዳሽቦርድ እና ሪል ታይም አለርት ብሎ በስርዓት ምን ያደርግልናል? እዚህ ጋር ፕሮሰስ ያደርግልናል። ፕሮሰስ ያደረገው መጨረሻ ላይ ስቶሪ ያደርግልናል። እዚህ ጋር ስቶሪ ያደርግልናል ቢግ ኪወሪ ስቶሬጅ። ከዛ ደግሞ ክላውድ ቢግ ቴብል ኖ ኤስኪዩኤል ዳታቤዝ ማለት ነው። በቀላሉ ዳታዎቹን እዚህ ጋር ስቶሪ ያደርግልናል። ስቶሪ ያደረገልን እዚህ ጋር ደግሞ አናላይዝ አድርጎ መጨረሻ ላይ
ዩዝ ያደርጋል ወይም ደግሞ ይጠቀማቸዋል ዳታዎቹን ማለት ነው። ለዛሬ ይህን ይመስላል ጨርሻለሁ ማለት ነው። በቀጣይ ዩኒት 3 የምንመለከት ይሆናል። አርቲፊሻል ኢንተለጀንስ ነው ዩኒት 3። በደንብ ልታያቸውና ልትገነዘቧቸው ይገባል ማለት ነው። መጨረሻ ላይ ይህን ቪዲዮ ከጨረሳችሁ በኋላ እንደ አሳይመንት ኩዌሽን ያስቀመጥኳችሁ አሉ። ዲስከስ ዘ ዲፈረንስ ኦፍ ቢግ ዳታ ኤንድ ዳታ ሳይንስ የሚሉትን ብሪፍ ዲስከስ ዘ ቢግ ዳታ ላይፍ ሳይክሎችን ሊስት ኤንድ ኤክስፕሌን ቢግ ዳታ አፕሊኬሽን ዶሜን ዊዝ ኤግዛምፕል ዋት ኢዝ ክላስተር ኮምፒውቲንግ ኤክስፕሌን ኢትስ አድቫንቴጅ የሚሉትን በስርዓት እነኝን ሰራችሁ ማለት አጠቃላይ እስካሁን የተማርነውን ነገር ከበር አደረጋችሁ ማለት ነው። ሶ ምን ማድረግ አለባችሁ? ታነበባችሁ ወይም ደግሞ ቪዲዮውን ካያችሁ በኋላ ምን አይነት ጥያቄዎች ልመልስ እችላለሁ የሚለውን በደንብ አስባችሁ ጥያቄ መስራት፣ እንዴት በምን አይነት መንገድ ጥያቄው ይመጣል ብላችሁ አንደርስታንድ አድርጋችሁ ለመገንዘብ ሞክራችሁ ጥያቄዎችን እየሰራችሁ እንትን ማለት ነው መረዳት ነው ማለት ነው። ቀጥታ ማንበቡ ለእናንተ ምንም አይጠቅማችሁም። ጥያቄዎቹ እንዴት እንደሚመጡ በምን አይነት ፎርም እንደሚመጡ የግድ ማወቅ አለባችሁ ማለት ነው። ለዛሬ ጨርሻለሁኝ። እንግዲህ በሚቀጥለው ቻፕተር 3 እንገናኛለን ብያችኋለሁ። በፓርት 3 እንገናኛለን። ጉድባይ